በዛሬው ዕለት ይዤላችሁ የቀረብኩት የ12ኛ ክፍል የ2016 ኢንትራንስ ኤግዛም ነው ማለት ነው። ስለዚህ በዛሬው ዕለት እነሱን እናያለን። ዩቲዩብ ቻናል ጀማሪ ነኝ። እንግዲህ እንድታበረታቱኝ ላይክ እና ሰብስክራይብ በማድረግ እንድታበረታቱኝ እጠይቃለሁ። ወደ መጀመሪያው ጥያቄ አለፍኩኝ። which of the following idea or institutions is capitalism associated ይለናል። ከካፒታሊዝም ጋር አሶሲየትድ የሆነው የትኛው ነው? ኤ ሰርፍደም፣ ቢ ኮንትሮልድ ማርኬት፣ ሲ ኢኳሊቲስ ኦፍ ክላስ፣ ዲ ሜኪንግ ፕሮፊት። አሁን ይሄ ከካፒታሊዝም ጋር የተያያዘ ከፍሪ ማርኬት ጋር የተያያዘ የትኛው ነው? ኤ ሰርፍደም ጭሰኛ አይደለም። ኮንትሮል ማርኬት መንግስት መር ገበያ አይደለም። ኢኳሊቲ ኦፍ ክላስ የመደብ እኩልነት ይህም ሶሻሊዝም ላይ ያለ ነገር ነው። ዲ ሜኪንግ ፕሮፊት ይሄ ግን ፍሪ ማርኬትን የሚገልጽ ስለሆነ መልሳችን ዲ ይሆናል ማለት ነው። መልሳችን ዲ ይሆናል ማለት ነው። ሌላኛው ሁለተኛ ጥያቄ ስናልፍ ደግሞ ዋት ወዝ ዘ ፋንዳሜንታል ኦርጋናይዜሽናል ቼንጅ ዛት ሌድስ ቱ ዘ ኢንዱስትሪያል ሪቮሉሽን። ፋንዳሜንታል የሆነ አሁን እዚህ ጋር በደንብ ልብ በሉ። ዋት ወዝ ዘ ፋንዳሜንታል ኦርጋናይዜሽናል ቼንጅ ዛት ሌድስ ቱ ዘ ኢንዱስትሪያል ሪቮሉሽን። ለኢንዱስትሪያል አብዮት ለኢንዱስትሪ ለውጥ እንግዲህ ፋንዳሜንታል የሆነ የትኛው ነው? ኤ ዘ ሽፍት ፍሮም ዲስፕረስድ ሲስተም ቱ ፋክቶሪ ፕሮዳክሽን። ቢ ዘ ሪፕሌስመንት ኦፍ አኒማል ኤንድ ሂውማን ላበር ባይ ሜሽን። ሲ ሽፍት ፍሮም ኮል ቱ ዋተር to generate power። ዲ ዘ ዴቨሎፕመንት ኦፍ ባንስ ቱ ሌንድ መኒ ቱ ኢንተርፕረነርስ ይላል። አሁን እዚህ ጋር አብዛኞቹ መልስ የሚሆኑ ነገሮች ናቸው። ነገር ግን ማን በማን ውስጥ ይካተታል የሚለውን ነገር ነው ማየት ያለባችሁ። ማንኛው ሁሉንም ፋንዳሜንታል እስካለን ድረስ ያንን ስለሚያካትት መልሳችን ሁለተኛ ኤ ነው የሚሆነው። ሽፍት ፍሮም ዲስፕሬድ ሲስተም ቱ ፋክቶሪ ፕሮዳክሽን። ይሄ ማለት ምን ማለት ነው? ቢን የሚያጠቃልላል ሌሎችንም ይይዛል። ስለዚህ ከአድካሚ ከነበረው ስራ ወደ ፋክቶሪ ፕሮዳክሽን መቀየራቸው ስለሆነ መልሳችን ኤ ይሆናል ማለት ነው። ሁለተኛ ኤ ይሆናል ማለት ነው። ሶስተኛ ላይ እንሄዳለን። which of the following was a consequence of American Civil War ይለናል። አሜሪካን ሲቪል ዋር ኮንሲኩዌንስ የሆነው የትኛው ነው እያለን ያለው? ኤ the end of racial oppression in the USA፣ ቢ the end of institution of slavery in USA፣ ሲ the economic prosperity of southern ፕላንተር ክላስ፣ ዲ ዘ አስኮሲሽን ኦፍ ፓርት ኦፍ ዩኤስ ባይ ፍራንስ። አሁን እዚህ ጋር የአሜሪካ ሲቪል ዋር ውጤት የሆነው የትኛው ነው? ኤ ዘረኝነት ቀርቷል በአሜሪካ ነው እያለን ያለው። ቀርቶ ነበር እንዴ? በፍጹም ስቲል ነው። አሁን በአሁኗ ደቂቃ ጭምር ያልቀረ ጉዳይ ነው። ቢ ዘ ኤንድ ኦፍ ኢንስቲትዩሽን ኦፍ ስላቨሪ ኢን ዩኤስኤ ባርነትን አስቀርቷል። አዎ አስቀርቷል። ሲ ዘ ኢኮኖሚክ ፕሮስፐሪቲ ኦፍ ሳውዘርን ፓርት። ሳውዘርን ፓርት ነው እንደ የበለጸገው ቀድሞ አይደለም። ሰሜኑ ፓርት በልጽጎ ከዛ ነው ደቡብ የበለጸገ። አስኮዚሽን ኦፍ ፓርት ኦፍ ዩኤስ ባይ ፍራንስ እሱ አልነበረም፣ እንደውም ከዛ ቀድሞ የነበረ ጉዳይ ነው። ስለዚህ መልሳችን ምንድን ነው የሚሆነው ማለት ነው? ሶስተኛ ቢ ዘ ኤንድ ኦፍ ስላቨሪ ኢን ዩኤስኤ ባርነትን አስቀርቷል ማለት ነው። አራተኛ ጥያቄ ያለፈን ዋት ወዝ ዘ ማጆር ኮንሲኮንስ ኦፍ ዘ ሰከንድ ባልካን ዋር። የሰከንድ ባልካን ዋር እንግዲህ ኮንሲኮንሱ ምንድን ነው? ውጤቱ ምንድን ነበር ነው የሚለው። ከዛ በኋላ የተፈጠረው ነገር ነው የምናየው ማለት ነው። ኤ ዘ ዲፐኒንግ ኦፍ ሆስቲሊቲ ቢትዊን አውስትሮ ሃንጋሪ ኤንድ ሰርቢያ ኦቨር ቴሪቶሪያል ክሌምስ። ቢ ዘ ፈርስት ዊዝድሮዋል ኦፍ ኦቶማን ተርኪ ፍሮም ኦል ኢትስ ኢሮፒያን ቴሪቶሪ። ሲ ዘ ኢመርጀንስ ኦፍ ኮንፍሊክት ቢትዊን ኢመርጂንግ ባልካን ናሽናሊዝም ኤንድ ዘ ኦቶማን ኢምፓየር። ዲ ዘ ኢመርጀንስ ኦፍ ሰቨራል ካንትሪስ ሰች አስ ግሪክ አስ ኢንዲፔንደንት ኔሽንስ ይልናል። አሁን እዚህ ጋር ባልካን ዋር በኋላ የተፈጠረ የትኛው ነው ከተባለ አራተኛው ላይ ሆስቲሊቲ ነው የነበረው በቢትዊን ኦስትሪያ ሃንጋሪ ኤንድ ሰርቢያ ኦቨር ቴሪቶሪያል ክሌም፣ ይሄ በድንበር ይገባኛል የነበረው ሰጥ አገባ ስለነበረ አራተኛ መልሳችን ኤ ነው የሚሆነው ማለት ነው። አራተኛ መልሳችን ኤ ነው የሚሆነው። ወደ አምስተኛ አለፍን። which of the following innovation contributed to the success of European imperialism in the late 19th century ነው። እንግዲህ ይሄ ኢምፔሪያሊዝም ላይ እንግዲህ ክፍለ ዘመን ኢኖቬሽን ኮንትሪቢዩት ያደረገላቸው ምንድን ነበር ነው እያለን ያለው አምስተኛ ጥያቄ ማለት ነው። ኤ ዘ ዲስከቨሪ ኦፍ ሲሜንት ፎር ቢልዲንግ ኤፊሽንት ሮድ፣ የሲሚንቶ መገኘት ምን ለማድረግ መንገድ ለመገንባት። ቢ ዘ ዴቨሎፕመንት ኦፍ ቴክኒክ ፎር ኤክስፕሎሪንግ ማቴሪያል፣ ቴክኒኮች መገኘታቸው ምን ለማድረግ ኤክስፕሎሪንግ ማቴሪያል፣ ይሄ አሁን ሁሉንም ያጠቃልላል ጄኔራል ሆነ ማለት ነው። ሲ ዘ ኑሜሪካል ሱፐሪዮሪቲ ኦፍ ዋይት አርሚ ዛን አፍሪካንስ፣ የነጮች ወታደር የበላይ መሆን ይለናል። ዲ ዘ ዲስከቨሪ ኦፍ ሜዲሲናል ፕሮቴክሽን አጌንስት ማላሪያ፣ ለማላሪያ መድኃኒት መገኘት ይለናል። አሁን እዚህ ጋር የምናየው ምንድን ነው? ዴቨሎፕመንት ኦፍ ቴክኒክ ፎር ኤክስፕሎሪንግ ሚነራልስ የሚለው አሁን ይሄ ሞር ጀነራል የሆነ መልስ ነው። ስለዚህ አምስተኛ ቢ የሚለው አምስተኛ መልሳችን ማን ይሆናል ማለት ነው? ቢ ይሆናል ማለት ነው። ቢ ይሆናል ማለት ነው። ስድስተኛ ጥያቄ ያለፈን ዋት ዋዝ ዘ ሜን ፊቸርስ ኦፍ ብሪቲሽ ኢንዳይሬክት ሩል ነው። ይሄ ብሪቲሽ እንግዲህ ዳይሬክት እና ኢንዳይሬክት ሩል የሚባል ነበር በቀኝ ግዛት ጊዜ። ኢንዳይሬክት ሩል የሚባለው ምንድን ነበር? ኤ ዘ ኤክስክሉዥን ኦፍ አፍሪካን
from the administration of colony. B. The use of extensive violence to mobilize commodity for export. C. The guaranteeing of African British citizens with their political right. ዲ ዘ ዩዝ ኦፍ አፍሪካን ኢን ዜር አድሚኒስትሬሽን ኦፍ ኮሎኒ ይለናል። አሁን እዚህ ጋር ምንድን ነው የመጀመሪያው ጥያቄ ፈጽሞ አፍሪካውያንን ከአስተዳደር ማራቅ እንደዛ አልነበረም። ቢ ኤክስቴንሲቭ ቫዮለንስ ቱ ሞቢላይዝ ኮሞዲቲ ፎር ኤክስፖርት ይሄ ቢሆንም ግን ከኢንዳይሬክት ጋር የሚገናኝ አልነበረም። ሲ ዘ ጋራንቲንግ ኦፍ አፍሪካ ብሪቲሽ ሲቲዝን ዊዝ ዜር ፖለቲካል ራይት እንዴ ፖለቲካል ራይት ነበረን እንዴ አልነበረም ቅኝ የተገዙ ሀገሮች። ዲ ዘ ዩዝ ኦፍ አፍሪካን ኢን ዜር አድሚኒስትሬሽን ሮል በራሱ ሰው ራሱን ግዛው የሚባል ነገር ስለነበረ መልሳችን ዲ ነው የሚሆነው ስድስተኛ ማለት ነው። ወደ ሰባተኛው ጥያቄ አለፍን። ሃው ዲድ ሎንግ ዲስታንስ ትሬድ ፋሲሊቴት ዘ ኢንተራክሽን አመንግ ኢትዮጵያን ፖፑሌሽን ይለናል። ሃው ዲድ ሎንግ ዲስታንስ ትሬድ ፋሲሊቴት ኢንተራክሽን አመንግ ኢትዮጵያን ፖፑሌሽን ይለናል። እንዴት ነው ብሎ ይሄ ሎንግ ዲስታንስ ትሬድ የኢትዮጵያን ህዝብ ያዋሃደው ነው። ኤ ባይ ሄልፒንግ ኢንትሮዱስ ኦርቶዶክስ ቱ ዲፈረንት ፓርት ኦፍ ዘ ሪጅን ይህን አውቶማቲካሊ ኤክስ አድርጎት ለምን ሙስሊም ነው እንጂ በዛ የገባ ኦርቶዶክስ በሎንግ ዲስታንስ ትሬድ አልገባም። ቢ ባይ ጊቪንግ ራይዝ ቱ ማርኬት ዛት ሰርቫስ ሴንተር ኦፍ ካልቸራል ኢንተራክሽን ይላል። ሲ ባይ ስፕሬዲንግ ዲሞክራቲክ ኮንስቲቱሽን ሰች አስ ገዳ ቱ ኒው አይዲያ ይላል። ይሄ እሱ አልነበረም ኤክስ ነው። ዲም ሲም ዲ ባይ ሜኪንግ ዩዝ ኦፍ ኮመን ሚዲያ ኦፍ ኤክስቼንጅ ይላል። ይሄም አይሆንም። ስለዚህ አውቶማቲክ መልሳችን ማን ነው? ቢ ነው። ኢንተራክት አድርገዋል፣ ካልቸራችንን ኢንተራክት አድርገዋል። ስለዚህ ሰባተኛ ጥያቄ መልሳችን ቢ ነው የሚሆነው። ፈጠን ፈጠን እያልኩባችሁ እንደሆነ ይገባኛል። ቪዲዮውን ፐዝ እያደረጋችሁ ማየት ትችላላችሁ። ሲቀጥል ፈተና ስትፈትኑ 100ን ጥያቄ በ120 ደቂቃ ስለሆነ የምትፈትኑ ለአንድ ደቂቃ 1 ደቂቃ ስለሆነ ለኢንትራንሳችሁ በዛ መልክ እየፈጠናችሁ እንድትለምዱ ለማለት ያክል ስለፈለግኩኝ ነው። ወደ 8ኛው ጥያቄ አለፍኩኝ። ዊች ኦፍ ዋይ ኢምፔሪየር ቴዎድሮስ ዘ ሰከንድ ሞደርናይዜሽን አቴምፕት ዲድ ፌል ቢኮዝ ይላል። ይህ ጥያቄ ባይዘው በጣም በተደጋጋሚ የሚወጣ ጥያቄ ነው። ዋይ ኢምፔሪየር ቴዎድሮስ ዘ ሰከንድ ሞደርናይዜሽን አቴምፕት ዲድ ፌል ይለናል። ኤ ሂ ላክ ዘ ቴክኖሎጂ ኤንድ ሪሶርስ ነሰሰሪ ቱ ኢምፕለመንት ዘ ሰርፈምስ ሪፎርምስ። ቢ ሂ ትራይድ ቱ ሲምፕሊ ኮፒ ዌስተርን ኢንስቲቱሽን ራዘር ዛን አዳፕት ዘም ቱ ዘ ሎካል ኮንዲሽን። ሲ ሂ አንገርድ ዘ ኢሮፒያን ፓወር ሁ ኩድ ሃቭ ሄልፕ ሂም። ዲ ዘ ብሪቲሽ ኦፖዝድ ሂስትሪ ፎርም ፌሪንግ ሂ ዊድ ክሬት ስትሮንግ ናሽን ይላል። አሁን እዚህ ጋር 8ኛ ጥያቄ ላይ ምንድን ነው ያልተሳካለት ነው? ኤ ላክ ኦፍ ቴክኖሎጂ ሪሶርስ ነሰሰሪ ቱ ኢምፕለመንት ዘ ሪፎርም ይለናል። ቢ ሂ ትራይድ ቱ ሲምፕሊ ኮፒ ዌስተርን ኢንስቲቱሽን ይለናል። ሲ ሂ አንገርድ ኢሮፒያን አስቆጥቷቸው ስለነበር ነው ይላል። ዲ ብሪቲሽ ኦፖዝ ስላደረገችው ነው እያለን ያለው። ስለዚህ ከየትኛው ነው ማለት ነው? ቢ መልሳችን ይሆናል ማለት ነው። ሂ ትራይድ ቱ ሲምፕሊ ኮፒ ዌስተርን ኢንስቲቱሽን ራዘር ዛን አዳፕት ዘም ቱ ሎካል ኮንዲሽን ነው። እንግሊዞች ባለሙያ ልከውለት ያ እንዲመረት ነው የተፈለገው ዳይሬክት። ስለዚህ ያ ነበረ እንዳጠቃላይ ሲና ዲም እንትን መልስ ቢሆንም ነገር ግን በኤሚካተት ስለሚሆን በቢ የሚካተት ስለሚሆን መልሳችን 8ኛ ቢ ነው የሚሆነው ማለት ነው። 9ኛ ጥያቄ ሄድን። 9ኛ ጥያቄ ዋት ዋዝ ዘ ኮንሲኩዌንስ ኦፍ ህይወት ወይ አድዋ ትሪቲ ኢን 1884 ይላል። ኤ ሪተርን ኦፍ ምጽዋ ቱ ኢትዮጵያ። ቢ ኢትዮጵያ ሆስቲሊቲ ዊዝ ዘ መሐንዲስ ሱዳን። ሲ ኢትዮጵያ ኮንትሮል ኦቨር መተማ። ዲ ኮንቲኒው ኦፍ ኢትዮጵያ ዋር ዊዝ ኢጂፕቲያን ነው። አሁን ይሄ አድዋ ትሪቲ ላይ ወይም ህይወት ትሪቲ እያልን የምናወራው አጼ ዮሐንስ ከግብጽ ጋር ያደረገው ውል ሲሆን በዛ ውልም ሱዳኖችን እጅግ ያስከፋ ስለነበር መልሳችን ቢ ነው። የኢትዮጵያ ሆስቲሊቲ ዊዝ ዘ መሐንዲስ ሱዳን የሚለው መልሳችን ይሆናል ማለት ነው። ስለዚህ 9ኛ ጥያቄ መልሳችን ቢ ሆነ። 10ኛ ጥያቄ ሄድን። ዋት ወዝ ዘ ሲግኒፊካንስ ኦፍ ባትል ኦፍ ሰገል ኢን 1916 ኢን ኢትዮጵያ ፖለቲክስ ይለናል። ይሄ 1916 ሰገል የምንላቱ ሲግኒፊካንስ ምንድና ሲግኒፊካንሷ ምንድን ሆነች ነው 10ኛ ጥያቄ ላይ የምንሄደው። ኤ ዘ ኢንድ ኦፍ ፖለቲካል ኢንፍሉዌንስ ኦፍ ወሎ ኢን ናሽናል ፖለቲክስ። ቢ ኢት ሌዲስ ቱ ቪክቶሪ ኦፍ ፕሮግሬሲቭ ግሩፕ ኢን ዘ ኮርት ኦፍ ፖለቲክስ። ሲ ኢት ማርክስ ዘ ኢንድ ኦፍ ኢንፍሉዌንስ ኦፍ ዘ ትሪፓርታይት ፓወር ኢን ኢትዮጵያ። ዲ ኢት ማርክድ ሽፍት ፓወር ፍሮም ሸዋ ቱ ወሎ ይለናል። 10ኛው ጥያቄ መልሳችን አሁን እዚህ ጋር ምንድን ነው? ኢንድ ኦፍ ወሎ ፖለቲካ ነው የሚሆነው። ኤ ነው የሚሆነው። ሰገል ላይ የልጅ ኢያሱ ፓወር ሲነሳ አባቱ እንግዲህ ወደ ሸዋ ለመዝመት ሞክሮ የተሸነፈበት ስለሆነ የወሎ ፖለቲካ እዛች ላይ ብቻ የከሸፈችባት ስለሆነች መልሳችን ኤ ነው የሚሆነው። ዘ ኢንድ ኦፍ ፖለቲካል ኢንፍሉዌንስ ኦፍ ወሎ ኢን ናሽናል ፖለቲክስ ነው የሚሆነው። 11ኛ ጥያቄ which of the following is correct about importance of history ነው የሚለን።
ኮሬክት አባውት ኮሬክት ኢንኮሬክት የሚል ነገር በደንብ እዩ። ዊች ኦፍ ዘ ፎሎዊንግ ኢዝ ኮሬክት አባውት ዘ ኢምፖርታንስ ኦፍ ሂስትሪ ነው የሚለን 11ኛ ጥያቄ። ኤ ኢት ኢኔብል ፒፕል ቱ ቢከም ለስ ስፒሪቹዋል ኤንድ ሞር ሴኩላር ይላል። ለስ ስፒሪቹዋል እንደሆነ እንደሚፈልገው አይደለም። ኤክስ ሃይማኖትን እንዳያመልኩ ማለት ስፒሪቹዋል ማለት መንፈሳዊነት ነው። እሱን አይደለም 11ኛ ጥያቄ። ኤ አይሆንም። በቃ ኤክስ አድርጉ ዝለሉት፣ በጣም ምርጠኛ የሆናችሁበት ስለሆነ። ቢ ኢት ሄልፕ አስ አንደርስታንድ ኮንተምፖራሪ ኢሹ ያለው ነገር እንድንረዳ ያገለግለናል። እሺ ሲን እንየው። ኢት ኢንኮሬጅ ፒፕል ቱ ፎከስ ሞር ኦን ሎካል ዛን ግሎባል ኢሹ። እንዴ እንደዛ ነው እንዴ? ኤክስ አድርጉት። ይሄንም ሎካል ብቻ እንድናየ ሳይሆን ዓለምን ነው እንድታዩ የተደረገ ያለው። ቢ ኢት ዲፐን ኤክስትሪም ናሽናሊዝም አመንግ ዘ ዳይቨርስ ፖፑሌሽን። ጽንፈኝነትን ለማበረታታት ወይም ደግሞ ኤክስትሪም ናሽናሊዝም የምንለው ጽንፈኝነት ማለት ነው ባጭሩ። የኔ ብሔር ብቻ ትክክል፣ የኔ ሃይማኖት ብቻ ምናምን የሚል ነገር። ስለዚህ እንደዛ ነው እንዴ? አይደለም። ስለዚህ ሂስትሪ ምንድን ነው ማለት ነው? የተልፓስ አንደርስታንድ ኮንተምፖራሪ ኢሹ 11ኛ መልሳችን ቢ ይሆናል ማለት ነው። 12ኛ ጥያቄ ዊች ኦፍ ዘ ፎሎዊንግ ኢዝ ኮሬክት አኮርዲንግ ቱ ዘ ሳይንቲፊክ ቲዎሪ ኦፍ ሂውማን ኢቮሉሽን። ኮሬክት ነው ያለን፣ አስምሩበት። ይሄን በነገራችን ላይ ኮሬክት፣ ኢንኮሬክት፣ አሎን የሚሉ ጥያቄዎችን፣ ኖት የሚሉ ጥያቄዎችን በደንብ ህዋቸው። ስለዚህ እና ደግሞ መልስ የማይሆን ስታገኙ ኤክስ ታደረጉና መልስ የሚሆን ስታገኙ ግን መልስ አድርጋችሁ አትለፉ። ሁሉንም መልሶች ያችን ለምን ቢሲዲ መልስ ሆኖ ነገር ግን ቢ ሙሉ ሲናዲ ውስጥ የሚገኝ ከሆነ ሲናዲ ትሄዳላችሁ። ከሲና ከዲ ደግሞ ሲ ሞር አጠቃላይ የሚይዘው ከሆነ ጠቅሎ የሚይዘው ከሆነ እዛ የመሄድ ቻንስ ስላለው መልሶችም ሁሉንም ኤቢሲዲን ማየት ይጠበቅባችኋል ማለት ነው። ዊች ኦፍ ዘ ፎሎዊንግ ኢዝ ኮሬክት አኮርዲንግ ቱ ሳይንቲፊክ ቲዎሪ ኦፍ ሂውማን ኢቮሉሽን ነው እያለን ያለ ተወጥኛ ጥያቄ። ኤ ኢት ሌስት ሁማን ስፒሲስ ኦሪጂኔትድ ኢን አፍሪካ ኤንድ ስፕሪድ አውት ቱ ዘ ኮንቲኔንት። ቢ ዘ ማጆር ዲፈረንት አመንግ ዘ ቫሪየስ ሆሚኒዲስ ስፒሲስ ኢን ተርምስ ኦፍ height and weight. C it is by the types of iron that they made that we differentiate among hominids. D the different hominid species in Africa from Lucy ድንቅነሽ ይለናል። አሁን እዚህ ጋር ሳይንቲፊክ ቲዎሪ የትኛው ነው ማለት ነው? 12ኛ ጥያቄ ስንሄድ ቢ ነው የሚሆነው። ማን 12ኛ ኤ ነው የሚሆነው። the earliest human species originated in Africa and spread out to the continent ነው። ይሄ ጄኔራል የሆነው መልስ ኤ ነው የሚሆነው 12ኛ ጥያቄ። 13 ዋት ወዝ ዘ ኢትዮጵያን ስቴት ዛት ሀድ ኢመርጅድ ኢሚዲየትሊ ቢፎር አክሱም። አሁን ከአክሱም በፊት የነበሩ ግዛት ነበሩ ሂስትሪ ላይ ተምራችኋቸዋል። ስለዚህ ኤ ዳማት፣ ቢ ሀልቲ፣ ሲ አዶሊስ፣ ዲ ዳማት ነው እያለን እዚህ ጋር በነገራችን ላይ ዳማት እና ዳሞትን መለየት መቻል አለብን። ስለዚህ 13ኛ ጥያቄ መልሳችን ምንድነው የሚሆነው? ዲ ዳማት ነው የሚሆነው። ዳሞት እዚህ ሌላ ነው። ስለዚህ ዳማት ፖንት ኤንድ ዳማት ስለነበር የነበሩት እዚህ ጋር ዳማት ነው መልሳችን። ዲ ነው ዳማት ነው መልሳችን የሚሆነው ማለት ነው። ቱ ዊች ላንጉጅ ፋሚሊ ዱ ዘ ኦሞቲክ ላንጉጅ ቢሎንግ ይለናል። ኦሞቲክ ላንጉጅ ቢሎንግ የሆነው የትኛው ላይ ነው ይለናል። ኤ ኮይሳህን፣ ቢ አፍሮ ኤሽያቲክ፣ ሲ ኒጀር ኮንጎ፣ ዲ ናይሎ ሰሃራ ነው እያለን 14 ጥያቄ። ስለዚህ መልሳችን ማን ነው? አፍሮ ኤሽያቲክ ላንጉጅ ነው ማለት ነው። አፍሮ ኤሽያቲክ ላንጉጅ ይሆናል ማለት ነው። 15ኛ ጥያቄ which of the following technology enable ancient Egyptian to produce large surplus and maintain enduring state ይለናል። which of the following technology enable ancient Egyptian to produce large surplus and maintain enduring state። ግብጾችን እንትን እንደ ለረጅም ጊዜ ሰርፕለስ የሆነ የተትረፈረፈ ምርት እንዲያመርቱ ያደረጋቸው ነገር ምንድን ነበር ነው? ኤ ቢልዲንግ ኦፍ ፒራሚድ፣ ቢ ኢንቨንቲንግ ኦፍ ሄሮግራፊክስ፣ ሲ ኮንስትራክቲንግ ኢሪጌሽን ካናል፣ ዲ ዘ አርት ኦፍ ማሞፊኬሽን ይለናል። እዚህ ጋር መልሳችን ማን ነው ማለት ነው? ኮንስትራክቲንግ ኦፍ ኢሪጌሽን ነው። ኢሪጌሽን ነው ሰርፕለስ ፕሮዳክት እንዲኖር የሚያደርገው። ማሞፊኬሽን የሞተን ሰው ማቆየት ነው። ኢንቨንቲንግ ሄሮግራፊክ ያጻፍ ስልት ነው። ቢልዲንግ ፒራሚድን ለመቃብር ግንባታ ነው። ስለዚህ አሁን ይሄ እዚህ ጋር ሰርፕለስ ፕሮዳክት እንዲኖር ያደረገው ኮንስትራክቲንግ ኦፍ ኢሪጌሽን ነው። በዛ ነው ግብጾች የበለጸጉ የሆኑት። ስለዚህ እሱ ነው። 16ኛ ጥያቄ ይሄድን which of the following was correct about pre-colonial American civilization? Pre-colonial America civilization. A they all achieved high standard of urban development and high rate of city structure ይለናል። B while Inca built extensive road and Maya developed an accurate calendar.
ሲ ዘ ዴቨሎፕመንት ኦፍ ራይቲንግ ዲስቲንጉሽ አዚቲክ ሲቪላይዜሽን ፍሮም ማያ ኤንድ ሲቪላይዜሽን። ዲ ዘ ኢንካ ፑት አፕ ስትሮንግ ሬዚስታንስ አጌንስት ስፓኒሽ ቢኮዝ ዘ ዩዝድ ቱልስ ሜድ አውት ኦፍ ሲልቨር ይልናል። አሁን እዚህ ጋር ፕሪኮሎኒያል እንግዲህ ማለት ቅኝ ከመገዛታቸው በፊት የነበረው ሲቪላይዜሽን በደንብ የሚያሳየው የትኛው ነው ካልን ማን ነው ማለት ነው? ቢ ነው። ዋይል ኢንካ ቢወልት ኤክስተንሲቭ ሮድ አድርጋለች። ማያ ደግሞ ካላንደርን አኩላይ ካላንደርን እንትን አስተዋውቃለች። ስለዚህ መልሳችን ቢ ነው የሚሆነው 19 ደቂቃ። እናንተም እየተሳተፋችሁ ተማሪዎች ኮሜንት ላይ ጻፉልኝ። እስኪ ኮሜንት ላይ እየጻፋችሁ እናንተም ቪዲዮውን ፖስት አድርጉትና የራሳችሁን ግምት የራሳችሁን መልስ ትመልሳላችሁ ማለት ነው። አኩሬት የሆነ ትክክለኛ መልሱን። 17 ቱ ዊች ፓወር ዲድ አክሱም ኢቨንቹዋሊ ሎስ ኮንትሮል ኦቨር ዘ ሪድሲያ ትሬድ ነው የሚለን። አክሱም ዲክላይን ኦፍ አክሱም ላይ ሂስትሪ ዲክላይን ኦፍ አክሱም ላይ ሪድሲያን ኮንትሮል ያጣችው በማን ነበር? ኤ ሙስሊም አረብ፣ ቢ ማመልኩ ኢጅፕት፣ ሲ ኦቶማን ተርኪ፣ ዲ ሳቫቪድ ፐርሺያ ይለናል። ይሄ ሙስሊም አረብስ ኤ ነው የሚሆነው። 17ኛ ሙስሊም አረቦች ናቸው የተቆጣጠሩባት። 18ኛ ዋት ወዝ ዘ ሜጀር አቺቭመንት ኦፍ ሙስሊም አረብ አንደር ዘ ኢሚዲየት ሰክሰሰርስ ኦፍ ፕሮፊት መሐመድ ነው። እንግዲህ ከነብዩ መሐመድ ሰክሰስ የተደረገ አቺቭመንት የተደረገው ምንድን ነው ነው 18ኛ ጥያቄያችን። ኤ ሙቪንግ ዘ ሴንተር ኦፍ ዘ ኢምፓየር አውትሳይድ አረቢያ ኤንድ ሲሪያ፣ ቢ ዘ ካፕቸር ኦፍ ሚዲያ ኤንድ ኢት ሴሌክት አስ ዘ ሪሊጂየስ ሴንተር፣ ሲ ዘ ካፕቸር ኦፍ ኤክስተንሲቭ ቴሪቶሪ ፍሮም ፐርሺያ ኤንድ ባይዛንታይም፣ ዲ ዘ ኦፕኒንግ ኦፍ ትሬድ ሩት ኮኔክቲንግ አረብ ዊዝ ኢንዲያ ይለናል። እንግዲህ 18ኛ ጥያቄ አሁን እዚህ ጋር ምንድን ነው ነብዩ መሐመድ ሰክሰስ ያደረገው ካለ ሲ ነው የምንሄደው። ዘ ካፕቸር ኦፍ ኤክስተንሲቭ ቴሪቶሪ ፍሮም ፐርሺያ ኤንድ ባይዛንታይን ምን አድርጓል? ሰክሰስ አድርጓል። ከዛስ ምን ሆነ ማለት ነው? የእስልምና ሃይማኖት እንዲስፋፋ ተደርጓል። ስለዚህ መልሳችን ሲ ዘ ካፕቸር ኦፍ ኤክስተንሲቭ ቴሪቶሪ ፍሮም ፐርሺያ ኤንድ ባይዛንታይን ነው። 19ኛ ጥያቄ which of the following was the cultural features of ዛጉዌ ዳይናስቲ ነው። ካልቸራል ፌቸርስ ኦፍ ዛጉዌ ዳይናስቲ ነው የሚሆነው የሚለው። ኤ the continuation of Christianity as the official state of religion, B the use of Agaw language for both court and state religion, C the shift of pilgrimage from the Holy Land to Lalibela, ዲ ዘ ዴቨሎፕመንት ኦፍ ሩል ኦፍ አባውት ሮያል ሰክሴሽን። አሁን እዚህ ጋር ካልቸር የነበሩት ነው። ኤ ኮንቲኒሽን ኦፍ ክርስቲያኒቲ አስ ኦፊሻል ስቴት ኦፍ ሪሊጅን እንደዛ ነው የነበረው። ይሄ ቅዱስ ላሊበላ ሮሃ የምንለው የክርስትና ኦርቶዶክስ እምነት ኦፊሻል ስቴት ነው ሪሊጅን ነው የነበረው ስቴት ሪሊጅን ነው የነበረው። ስለዚህ መልሳችን 19ኛ ጥያቄ ኤ ይሆናል ማለት ነው። ወደ 20ኛው ጥያቄ እያለፍን ነው። ዋይ ዲድ ሜዲቫል ኢትዮጵያን ክርስቲያን ኪንግደም ሪሊ ኦን ሞቢል ኮርት ቢኮዝ ይላል። ይሄ ሜዲቫል ኢትዮጵያ የነበሩ ቋሚ የሆነ ወይም ደግሞ ካፒታል ሲቲ አልነበራቸውም። ለምን? ኤ ትራዲሽን ኦፍ ፐርማነንት ካፒታልስ ዲድ ኖት ፋሚሊያር ቢፎር፣ ቢ ሞቪብል ካፒታል ሜድ ኢት ፖሲብል ቱ አድሚኒስተር ቫስት ኢምፓየር፣ ሲ ፐርማነንት ካፒታል ወር ኢዝሊ ታርጌትድ ፎር አታክ ባይ ሰብጀክት ፖፑሌሽን፣ ዲ ዘ ኢምፓየር ላክድ ማቴሪያል ቱ ኮንስትራክት ፐርማነንት ካፒታል ይለናል። አሁን እዚህ ጋር እና ዲ አውቶማቲካሊ አይሆንም። ፐርማነንት ካፒታል ለማቴሪያል ሴትልመንት አይደለም። ኤም ፐርማነንት ካፒታል ስላልነበር ነበረ እንጂ በአክሱም ጊዜ በላሊበላ ጊዜ በአገዎቹ ማለት ነው አልነበረም እንዴ? ስለዚህ እሱም አይሆንም። ከቢና ከሲ ነው እንግዲህ የምትሄዱ ማለት ነው። ስለዚህ መልሳችን ቢ ነው። ሞቪብል ካፒታል እንዴት ፖሲብል ቱ አድሚኒስትር ቫስት ኢምፓየር ኢዝሊ ነው ለማቆጣጠር ስለሚያገለግላቸው ለዛ ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ቢ ይሆናል። 20ኛ ዋት ወዝ ዘ ሜጀር ፌቸርስ ኦፍ ኢርሊ ካፒታሊዝም ኢን ዩሮፕ። ሜጀር ፌቸርስ ኦፍ ኢርሊ ካፒታሊዝም ኢን ዩሮፕ 21ኛ ጥያቄ። ኤ ግሬተር ዩዝ ኦፍ መኒ አስ ካፒታል ራዘር ዛን ጀስት ኢንከም፣ ቢ ዘ ሽፍት ኢን ሞቲቬሽን ፍሮም ሜኪንግ ፕሮፊት ቱ ሁማኒታሪያኒዝም፣ ሲ ዲክላይን ኢን ኢንተርናሽናል ትሬድ ዱ ቱ ኢንተርናል ኤንድ ኤክስተርናል ዋር፣ ዲ ሪፕሌስመንት ኦፍ ሁማን ኤንድ አኒማል ላበር ቱ ሜሽን ኢን ፕሮዳክሽን። ሜጀር ኤርሊ ካፒታሊዝም እንግዲህ ኤርሊ ካፒታሊዝም ማለት የመጀመሪያዎቹ አካባቢ ነው። ስለዚህ ቢ ነው። ሽፍት ሞቲቬሽን ፍሮም ሜኪንግ ፕሮፊት ቱ ሁማኒታሪያኒዝም ነው። ስለዚህ መልሳችን አንደኛ ቢ ነው የሚሆነው። 22ኛ ጥያቄ ሄድን።
which of the following is correct about Aksum state? correct የሚለው ስምር አድርጉባት። which of the following correct about Aksumite state? A. Its expansion was due to the desire to control trade route. B. It was established by immigrants from Saudi Arabia. C. It indirectly inherited the political institution of Punt and Damat. D. Its ruler ruled their subject directly. ማናላችሁ መልሳችንን ኤ ነው። ኢት ኤክስፓንሽን ወዝ ዱ ቱ ዲዛየር ቱ ኮንትሮል ትሬድ ሩትስ ነው የሚሆነው። ኤ ነው። 23ኛ ጥያቄ ዋት ኤክስፕሌን ዘ ራይዝ ኦፍ ዛጉዌ ዳይናስቲ ቱ ፓወር? ዋት ኤክስፕሌን ዘ ራይዝ ኦፍ ዛጉዌ ዳይናስቲ ቱ ፓወር? ኤ ዜር ሰክሰሽን ኢን ኢፌክቲቭሊ ሞቢላይዚንግ አገው ፒፕል። ቢ ዜር አቺቭመንት ኢን አርኪቴክቸራል ዴቨሎፕመንት። C. Their integration into Aksumite economic politics. D. Their success in preserving Christianity element ይላል 23ኛ ጥያቄ። ስለዚህ መልሳችን ምንድን ነው? ሲ ነው። ምን አድርገዋል? ዜር ኢንቴግሬሽን ቱ አክሱማይት ኢኮኖሚክ ኤንድ ፖለቲካ አክሱም ላይ እኮ ቆይተው ነው። ከዛ የመጨረሻውን አክሱም መንግስት እንዲል ነስተው እነሱ ራሳቸውን ኢምፓየር የገነቡት እዛ ልምድ ካገኙ በኋላ ነው። እዛ ወታደር ሆነው ከኖሩ በኋላ ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። 24ኛ which of the following account for the downfall of ዛጉዌ? አሁን ደግሞ የዛጉዌ መውደቅ ምንድን ነበር ተጠያቂ አካውንት የሚደረገው ወይም ምክንያቱ ምን ነበር? ኤ ሰክሰሽን ስትረግል፣ ቢ አውትብሬክ ኦፍ ፕላጁ፣ ሲ ኢኮኖሚክ ዲክላይን፣ ዲ ሪሊጂየስ ኮንትሮቨርሲ ነው። አሁን እዚህ ጋር የአክሱም መውደቅ ይሄ ማን የዛጉዌ መውደቅ የፓወር የሰክሰሽን ኦፍ ፓወር ስትረግል ነበር። አዎ አውትብሬክ ኦፍ ፕላጂው፣ ኢኮኖሚክ ዲክላይን፣ ሪሊጂየስ ኮንትሮቨርሲ። የሪሊጂየስ እንግዲህ የተለያየ ሃይማኖት ኮንትሮቨርሲ መፈጠር ነው። ይሄ ሊሆን አይችልም። መልሳችን 24ኛ ኤ ነው የሚሆነው። 24ኛ መልሳችን ኤ ነው። ሰክሰሽን ስትረግል ነው የነበረው። በጣም አስቸጋሪ የነበረው ዛጉዌ እሱ ነው። የበየዓመቱ የማይቀር ጥያቄ ነው በነገራችን ላይ። እኔም ስፈተን የተፈተንኳቸው ጥያቄዎች ላይ ትዝ ይሉኛል ሁላውና በቅርብ ነው የተፈተንኩት። ስለዚህ ዋት አይዲያ ፍሮም ሬናይሰንስ ፔሪድ ቢከም ዶሚናንት ኢን ዘ ሚድል ሞደርን ወርልድ? ዋት አይዲያ ፍሮም ሬናይሰንስ ፔሪድ ቢከም ዶሚናንት ኢን ዘ ሞደርን ወርልድ? በሬናይሰንስ ጊዜ በ19ኛው ክፍለ ዘመን ጊዜ የነበረው አሁን በሞደርን ወርልድ ዶሚናንት ያደረገ ነገር ምንድን ነው? ኤ ዘ ዲቫይን ኦሪጂን ኦፍ ሁማን ላይፍ፣ ይሄ ፈጣሪያዊ ከፈጣሪ የመጣ ነው ሰው ልጅ ብሎ ማመን። ቢ ሪኮንሲሊያቢሊቲ ኦፍ ዊዝ ሴኩላር ላይፍ። ሲ ነን አንደርስታንዳቢሊቲ ኦፍ ዩኒቨርስ። ዲ ሪዝን ኤንድ ፖሲቢሊቲ ኦፍ ፕሮግረስ ነው የሚለን። 25ኛ መልሳችን ምንድን ነው የሚሆን? ዲ ነው የሚሆነው። ሪዝን ኤንድ ፖሲቢሊቲ ኦፍ ፕሮግረስ ነው። ሌሎቹ ከሃይማኖት ጋር የተያያዙ ናቸው እንጂ ከሳይንስ ጋር የተያያዙ ስላልሆኑ መልሳችን ዲ ነው የሚሆነው። ሃው ይኩኖ አምላክ ሪስቶር ኮልድ ሶሎሞኒክ ዳይናስቲ ኢን 1270 ይለናል። ሃው ይኩኖ አምላክ ሪስቶር ዘ ሶኮልድ ሶሎሞኒክ ዳይናስቲ 1270 ላይ ማለት ነው። ስለዚህ ምንድን ነው እንደዛ ያስባላቸው ምንድን ነው ነው? ኤ ባይ ሪፈሪንግ ዛጉዌ አስ ሂንስ ኢሮዲንግ ኢትስ አክሴፕታንስ ነው። አሁን ይሄ የዛጉዌን እንትን አክሴፕታንሳቸውን በመቀነስ ነው። ቢ ባይ ሴኩሪቲንግ ሪኮግኒሽን ፍሮም ዘ ኢጂፕቲያን ኮፕቲክ ቸርች ከግብፅ እውቅና ስላገኘ። ሲ ባይ ጌቲንግ ሰፖርት ፍሮም ሆሊ ላንድ ኦፍ ጀሩሳሌም ከኢየሩሳሌም ከቅዱሱ መሬት ከቅዱሱ ሀገር እውቅና ስላገኘ። ዲ ባይ ብሎኪንግ ዛጉዌ ፍሮም ቢንግ ክሮዳስ ኢምፔሪየር አት አክሱም። ይሄ ማን ነው? ኤ ነው የሚሆነው። ምክንያቱም አገቦቹ ምን አድርጓቸዋል? አክሴፕታንስ እንዲያደርጉ አድርጓቸዋል። ለምን? ሌጂቲሜት ፓወር ከሶሎሞኒክ ዳይናስቲ ጋር ግንኙነት የላቸውም እኛ ነን ያለን በማለት በፕሮፓጋንዳ በመንዛት ዛጉዌዎችን ከስልጣን ውጭ አድርጎን ስለመጣ ኤ ነው መልሳችን የሚሆነው። 27ኛ ሃው ዲድ ኢስላም ስፕሪድ ኢንቱ ሴንትራል ኤንድ ኢስተርን ኢትዮጵያ ዱሪንግ ሚዲቫል ፔሪድ ኢትወስሩ ይለናል። እስልምና ወደ ኢትዮጵያ እንዴት ነበር የገባው? በምስራቃዊ ኢትዮጵያ እና በማዕከላዊ ኢትዮጵያ በዚህ ምክንያት ይላል ይትወስሩ ይለናል። ኤ ኢስላሚክ ዌሊ ዋር ኦፍ ጂሃድ፣ ቢ ዘ ሚግሬሽን ኦፍ አረብ፣ ሲ ዘ ኤጀንሲ ኦፍ ኖማዲክ ፓስቶሪያል፣ ዲ ዘ አክቲቪቲ ኦፍ ትሬድ ኤንድ ሸክስ ነው የሚለን ነው። አሁን መልሳችን እዚህ ጋር ምንድን ዲ ነው። ጂሃድ ኢትዮጵያ ውስጥ ነበር እንዴ? አልነበረም። አረቦች መጥተው ነው ያስፋፉት? አልነበረም።
ይሄ ዘላኖች ኖማዲክ ፓስቶራል አልነበረም። ስለዚህ እነዛ ቢኖር እንኳን እዚህ ግባ የሚባል አስተዋጽኦ አልነበራቸውም። ስለዚህ የነበረው ምንድነው? ትሬድ ነው። እስልምና ከንግድ ጋር ተያይዞ ነው የገባው። ስለዚህ ሸኮች እንቅስቃሴና ከንግድ ጋር ስለሆነ መልሳችን ዲ ይሆናል 27ኛ። 28ኛ ጥያቄ ደረስን። ዋት ወዝ ዘ ፋክተር ፎር ዘ ኤክስፓንሽን ኦፍ ክርስቲያን ኪንግደም ኢን ኖርዝ ኤንድ ሴንትራል ኢትዮጵያ ፍሮም 30 ሴንቸሪ ቱ 60 ሴንቸሪ? ከ13-19ኛው ክፍለ ዘመን ይሄ ክርስቲያን ኪንግደም የምንላቸው ኤክስፓንድ ያደረጉበት ምክንያት ፋክተራቸው ምንድን ነበር ነው እያለን ያለው 28ኛ ጥያቄ። ስለዚህ ኤ ዊሽ ቱ ኮንቨርት ሙስሊም ኢን ዘ 13 to 60 ሴንቸሪ ሙስሊሞቹን ለመቀየር። ቢ ዘ ዲዛይር ቱ ስታብሊሽ ፖርት ሪድሲያ ኤንድ ኢንዲያ ኦሽን ፖርት ለመገንባት። ሲ ዘ ዲዛይር ቱ ኢንክሪዝ ረቨኑ ባይ ኮንትሮሊንግ ትሬድ ሩት። ዲ ዘ ዊሽ ቱ አስኳየር ኒው ላንድ ፎር ራፒድ ግሮዊንግ ፖፕሌሽን። አሁን እዚህ ጋር በደንብ የምትይዙልኝ ነገር የክርስቲያን ኪንግደሞች የተስፋፉ የነበረው ሙስሊሞች ጋርም ግጭት የነበረው ከኦሮሚያም ከተለያየ ነገርም የነበረው ግጭት ዋናው ዓላማ ምንድነው ማለት ነው? ዲዛይር ቱ ኮንትሮል ትሬድ ሩት ነው። በቃ ባጭሩ ሃይማኖታዊ አይደለም። ክርስቲያን ሙስሊም ስላለ እንደዛ እንዳይመስላችሁ። ኦሮሞዎች ሲስፋፉ ጭምር ያኔ ምንድን ለከብቶቻቸው ግጦሽ ፈልገው እንደነበረ ሁሉ ክርስቲያን ኪንግደም ሲስፋፋም እንደዛ ነው የነበረው። አብዛኛው ኬዛቸው ይሄ ከንግድ ጋር ለመቆጣጠር ስለሆነ መልሳችን 28ኛ ሲ ነው የሚሆነው ማለት ነው። ዘ ዲዛይር ቱ ኢንክሪዝ ረቨኑ ባይ ኮንትሮሊንግ ትሬድ ሩት። ነገር ግን ያንን እንቅፋት የሆናቸውን አካል ጋር ሊዋጉ ይችላሉ፣ ብዙ ነገር ሊፈጠር ይችላል። ነገር ግን ዋና ቤዚክ ኮዛቸው ፋክተራቸው እሱ ነው ማለት ነው። 29ኛ which of the following was the consequence of war between ክርስቲያን ስቴት ኤንድ አዳል አንደር ኢማም መሐመድ አልጋአዚ? አሁን ይሄ ኢማም መሐመድ አልጋአዚ እና ክርስቲያን ኪንግደም ጦርነት ውስጥ የገቡት ኮንሲኮንሱ ምን አመጣ ነው? ግራኝ አህመድ እያልን የምናወራው ማለት ነው በተለምዶ። ስለዚህ ኤ ዘ ዲክላይን ኦፍ ኢምፖርታንስ ኦፍ ትሬድ ሩት ሊዲንግ ቱ ዘይላ። ቢ ዘ ፓርቲሽን ኦፍ ሪዲሲያ ቢትዊን ፖርቹጌስ ኤንድ ኦቶማን። ሲ ዘ ኤንድ ኦፍ ሩሊንግ ክርስቲያን ስቴት ፍሮም ፐርማነንት ሲያት ኢን ሸዋ። ዲ ዘ አዳፕሽን ኦፍ አግሪካልቸር ባይ ሜኒ ፓስቶራል ኢን ኢስተርን ኢትዮጵያ ነው እያለን ያለው 29ኛ ጥያቄ። ስለዚህ መልሳችን ምንድን ነው? ኤ ነው የሚሆነው ማለት ነው። ምክንያቱም በጣም ብዙ ውጊያ ሲደረግ አስቸጋሪ ስለነበረ ዲክላይን ኦፍ ኢምፖርታንስ ኦፍ ትሬድ ሩት ሊዲንግ ቱ ዘይላ ነው የነበረው። መልሳችን 29ኛ ኤ ነው የሚሆነው። 30ኛ ጥያቄ ሄድን። ዋት ዲስቲንጉሽድ ኢማም አህመድ አልጋአዚ ፍሮም ሂስ ሳክሰርስ ነው። አሁን እዚህ ጋር ከኢማም አህመድ አልጋአዚ ወይም ከግራኝ አህመድ በፊት ከነበሩት ዲስቲንጉሽ የሚያደርገው እሱን ምንድን ነው ነው? 30ኛ ጥያቄ። ኤ ሂ ዩዝ ኤ ካቫላሪ ራዘር ዛን ኢንፋንትሪ force in his war. B his mobilization of army from Afar and Somalia in his campaign. C he used the religious animosity to mobilize Muslim population. D his decision to conquer the Christian kingdom rather than raid it ይለናል። 30ኛ ጥያቄ መልሳችን ዲ ነው የሚሆነው። he decision to conquer Christian kingdom rather than raid it ከመከላከል ይልቅ አጥቅቶ ሄዶ እስከ በርካታ የክርስቲያን ኪንግደም ግዛት የነበሩትን ተቆጣጥሯል ማለት ነው። መልሳችን ዲ ነው የሚሆነው። 31ኛ ጥያቄ ደረስን። which of the following explain why Italian unification became successful? እንግዲህ ጀርመን ዩኒፊኬሽን፣ ኢታሊያን ዩኒፊኬሽን አይታችኋል፣ የተማራችኋቸው ናቸው። ስለዚህ ኢታሊያን ዩኒፊኬሽን why successful የነበረው ለምንድን ነው? 30ኛ ጥያቄ። ኤ uprising and diplomatic pressure. B decision of Austria to support Italian unification. C the weakening of Habsburgs both economically and politically. D the mobilization of liberals, conservatives and papal states by ፓይድሞትስ ሰርዲኒያ ፎር ዘ ኬዝ ኦፍ ዩኒፊኬሽን ነው። አሁን እዚህ ጋር የጣሊያን ዩኒፊኬሽን ስኬታማ የሆነ ለምንድን ነው ማለት ነው? በዚህ ነው፣ በሞቢላይዜሽን ኦፍ ሊበራልስ ነው። የነጻነት ታጋዮች፣ ኮንዘርቫቲቭስ፣ ወግ አጥባቂዎች፣ ፓፓል ይሄ የሃይማኖት መሪዎች ማለት ነው። እነ ሰርዲኒያ እነሱ ያደረጉት ተጋድሎ ስለሆነ መልሳችን 31ኛ ዲ ነው የሚሆነው። 32ኛ ጥያቄ which of the following was the major factor for the colonial occupation in Africa? what were the major factor for colonial occupation of Africa ነው? A collection of ethnographic and geographical information by missionaries and explorers.
እንግዲህ አፍሪካ ቅኝ የተገዛበት ምክንያት እነሱ ስላገኙ ነው። ቢ ኢንተርናል ዲቪዥን ዊዝን አፍሪካ ሶሳይቲ የአፍሪካ እንግዲህ እርስ በርሱ የተከፋፈለ መሆኑ። ሲ ኤሮፒያን ሚሊታሪ ኤንድ ቴክኖሎጂካል ሱፐሪዮሪቲ ኦቨር ፕሪኮሎኒያል አፍሪካ ከአፍሪካ ሀገሮች አንጻር የአውሮፓ በሚሊታሪ በጣም ከፍ ያለ መሆኑ። ዲ ዘ አብሰንስ ኦፍ ሴንትራላይዝድ ስቴት ስትራክቸር አመንግ ሜኒ የአፍሪካ ፖፑሌሽን ይለናል። መልሳችን ሲ ነው። በጦርነት ስለተሸነፈ ነው። አብዛኛው የአፍሪካ ሀገር ከኢትዮጵያ ውጭ እኮ በጦርነት ስለተበለጠ ነው። ስለዚህ የተያያዝንበት ምክንያት ሲ ነው። ኤሮፒያን ሚሊታሪ ኤንድ ቴክኖሎጂ ሱፐሪዮሪቲ ኦቨር ፕሪኮሎኒያል አፍሪካ ስቴትስ ነው የሚሆነው። 33ኛ ጥያቄ ዋት ዌር ዘ ትሬደር ዶሚኔትድ ሎንግ ዲስታንስ ትሬድ ኢን ሳውዝ ዌስተርን ሪጅን ዱሪንግ 19th ሴንቸሪ 19ኛው ክፍለ ዘመን እንግዲህ ይሄን የሎንግ ዲስታንስ ትሬድ በኢትዮጵያ በደቡብ ምዕራብ ተቆጣጥሮት የነበረው እነማን ናቸው የሚባሉት ነው። 33ኛ ጥያቄ ኤ ሳፋሪ፣ ቢ ጃላባ፣ ሲ ጀባርቲ፣ ዲ አፋካላ። ማን ነው ይሄ? ምን አላችሁት? አፋ ካላ ዲ ነው መልሳችን የሚሆነው። አፋካላዎች ናቸው። ዋት ዳዝ ዘ ሊቼ ትሪቲ ኦፍ 1887 ቴላስ አባውት ኢምፔሪየር ዮሐንስ ስታይልስ ኦፍ ሩሊንግ ይላል። እንግዲህ አጼ ዮሐንስ 1987 ከሊቼ ትሪት አድርጓል አይደል እንዴ? ከዛ የዮሐንስን አድሚኒስትሬሽን ሩሊንግ ስታይሉ ምንድን ነበር ብሎ ያመላክተናል ነው። 34ኛ ጥያቄ ኤ ፋቨርድ ኔጎቲዬሽን ኤንድ ፓወር ሼሪንግ ቱ ቢውልድ ኢምፔሪያል አውቶሪቲ። እንግዲህ ስልጣን መጋራት ለሎርዶች ለአካባቢያዊ ገዢዎች ምንድን ነው እውቅና ሰጥቶ ለእሱ እንዲገብሩ እያደረገ ስለነበረ። ቢ ወዝ ክሪውል ቱዋርድ ሂስ ሪቫልስ ኤን ሰውት ኢሊሚኔት ዘም ፎር ዘ ላስት። ይሄ ተቀናቃኞችን ማጥፋት። ሲ ላክድ ኮንሰንሲ ኢን ሂስ አፕሮች ቱ ሎካል ሩራል። ይህም አልነበረም። ዲ ወዝ ኢንፍሉዌንስድ ባይ ሂስ ሪሊጂየስ ዞ ኢን ሂስ አድሚኒስትሬሽን ነው። መልሳችን ኤ ነው። ማን ነው? 34ኛ መልሳችን ኤ ነው። ለምን አይታችሁ ከሆነ አጼ ቴዎድሮስ ነው እንጂ ሪጅድ የነበረው አጼ ዮሐንስ በአካባቢያዊ ገዢዎች ላይ መስማማትና ሲመርጥ የነበረው ከጦርነት ለማስቀረት ብዙ ስምምነት ያደርግ ስለነበር ሊቼ ትሪቲም አንደኛው ነው። መልሳችን ኤ ይሆናል። 35ኛ ጥያቄ which of the following was consequence of battle of አድዋ ነው እያለን ያለው። የባትል ኦፍ አድዋ ውጤት ኤ the acquisition of outlet to the sea for Ethiopia፣ ቢ the end of Ethiopia increment by hostile power፣ ሲ the recognition of Ethiopia as independent country፣ ዲ the end of Italian colonial aspiration in the Horn of Africa። አሁን እዚህ ጋር በደንብ ተመልከቱ። የአድዋ ውጤት የሆነ የትኛው ነው? ኢትዮጵያ የባህር በር አግኝታለች? አላገኘችም። ያን የኤርትራ እንደያዘች ስለነበረች። ኢትዮጵያ ከሆስቲል ፓወር አይን ርቃለች? አራቃችም። ሪኮግኒሽን ኦፍ ኢትዮጵያ አስ ኢንዲፔንደንት ካንትሪ አዎ ሲ መልስ ይሆናል። ዲ ዘ ኢንድ ኦፍ ኢታሊያን ኮሎኒያል አስፓይሬሽን በሆርን ኦፍ አፍሪካ የጣሊያን ቅኝ ግዛት ፍላጎት አልቆ ነበር እንዴ? ምን ያልቃል? እንደ ድጋሚ ተመልሳ መጣለች እንጂ። ስለዚህ መልሳችን ዲ ይሆናል ማለት ነው። which of the following was features of period of ዲያርቺ in 1960 to 1930 in ኢትዮጵያ ፖለቲክስ። ይሄ ፖለቲክ ኦፍ ዲያርቺ የምንለው አጼ ኃይለ ሥላሴና በዘውዲቱ መካከል የነበረው ዘውዲቱ ንግስት ሆና ነገር ግን አብዛኛውን ስራ ተፈሪ መኮንን ወይም ደግሞ አጼ ኃይለ ሥላሴ ይሰራበት የነበረውን ዘመን ፌቸሩ ምን ይመስል ነበር ነው። ኤ ዘ አብሰንስ ኦፍ ፓወር ስትረግል ዊዝን ሩሊንግ ክላስ፣ ቢ ስትረግል ፎር ፓወር አመንግ ግሩፕ ዊዝን ሩሊንግ ክላስ፣ ሲ ዘ ኢንትሮዳክሽን ኦፍ ማጆር ፖለቲካል ኤንድ ኮንስቲቱሽናል ሪፎርምስ፣ ዲ ራፒድ ፔኔትሬሽን ኦፍ ፎሬን ካፒታልስ ኢንቱ ዘ ካንትሪ ይለናል። 36ኛ ጥያቄ መልሳችን ቢ ነው። ስትረግል ፎር ፓወር ነው። ለምን በመሰላችሁ? ይሄ ከንግስት ዘውዲቱ በኋላ አጼ ተፈሪ መኮንን ወይም ደግሞ አጼ ኃይለሥላሴ ስልጣኑን ለመያዝ ያደረጋችሁ በጣም በርካታ ነገሮች ስላሉ ስትረግል ፎር ፓወር የሚለው መልስ ይሆናል። 36ኛ ማለት ነው። 37ኛ ጥያቄ ደረስን። ዋይ ዲድ ሸዋ ኖቢሊቲ ሪሙቭ እቴጌ ጣይቱ ፍሮም ፓወር? በ1919 እንግዲህ እቴጌ ጣይቱን ከፖለቲካ አንስተዋታል የሾባ መኳንንትና ሹማምንቶች። ለምን? ኤ ዘይ ዲስላይክድ ሀር ቱ አቴምፕት አንደርማይን ሸዋ ዶሚናንስ። እሷን ስለሚጠሉ ነው የሚያኛል። 37ኛ እሷን ስለሚጠሏት ነው እያለን ያለው። አንደርማይን የሸዋን ፖለቲካ ታደርጋለች ብለው ስለሚያስቡ ነው። እሷን የሚጠሉት በምኗን አሳስቧ ማለት ነው። ዲስላይክ ሀር አቴምፕት ማለት የሸዋ ኖቢሊቲን አንደርማይን ታደርጋለች ነው። ቢ ሺ ፋቮርድ ጀርማን ኦቨር ብሪቴን ኤንድ ፍራንስ።
በዲፕሎማው ጀርመንን ስለመረጠች ከጣሊያንና ከፈረንሳይና ከብሪቴን ነው የሚለው እሱ አይሆንም። ሲ ሺ ቢገን ቱ ሪቨርስ ዘ ሞደርናይዜሽን ስቴፕ ኢምፔሪያል ምኒልክ ኢምፔሪያል ምኒልክ ዘመናዊነት ስለምታስቀጥል ይላል። ዲ ዘ ዶሞንስትሬትድ ላክ ኦፍ ጀጅመንት ኢን ሜኪንግ ዲሲሽን ነው የሚለው ይሄ ነው የሚሆነው። የሸዋ መኳንንት ሸዋን ዝቅ አደረገችብን ብለው ስለሚያስቡ ኤ ነው መልሳችን የሚሆነው። ዲስላይክ ራቴን ብቱ አንደርማይን ሸዋ ኖቢሊቲ ነው የሚለው። 38ኛ ደረስን። which of the following initiative of ልጅ ኢያሱ can be said to have improved the condition of the Ethiopia peasantry የኢትዮጵያ እንደው የአርሶ አደሩ ኑሮ ልጅ ኢያሱ ምን አድርጓል ነው። which of the following initiative of ልጅ ኢያሱ can be said to have improved the condition of the Ethiopian peasantry ነው። ኤ the establishment of modern police force called ትሪምቡሌ as the first municipal force። B the requirement that all business should be audited periodically to make sure they pay tax። መጀመሪያው እንግዲህ ምንድነው ሞደርን ፖሊስ ፎርስ አዘጋጅቷል ነው። ቢ ታክስ መከፈል እና ለዛ ደግሞ ኦዲት መደረግ አለበት ነው። ሲ ዘ አፖይንትመንት ኦፍ ሎካል አድሚኒስትሬሽን ኦን ቤዝስ ኦፍ ሜሪት ቱ ዘ ሴንትራል አድሚኒስትሬሽን ሎካል አድሚኒስትሬሽን ተመርጠው ነበር፣ አፖይንት ተደርገው ነበር። ዲ ዘ ዲሲሽን ዛት ፔመንት ኦፍ ታይዝ ኦር አስራት ሹድ ቢ ኦን ዘ ቤዝስ ኦፍ አክቹዋል ፕሮዳክት። ይሄ ነው የልጅ ኢያሱ በጣም እምርታዊ ለውጥ ያደረገው ምንድን ነው? ሰዎች አዝመራ ነው ግብር ይከፍሉ የነበረው በፊት ዝም ብሎ ነበር የሚጣልባቸው። ነገር ግን ከልጅ ኢያሱ መምጣት በኋላ ምን አስቀርቶላቸው? ይሄን አስቀርቷል። ባመረቱት ልክ ምርቱ ታይቶ መጀመሪያ ነበር የሚገብቱት፣ ነገር ግን ምርቱ ታይቶ እንዲከፍሉ አድርጎላቸዋል። ዲ መልስ ይሆናል። ዘ ዲሲሽን ዛት ዘ ፔመንት ኦፍ አስራት ሹድ ቢ ኦን ቤዝስ ኦፍ አክቹዋል ፕሮዳክት አሁን ባለው ይህን ያመርታን ብሎ መጣል ሳይሆን አሁን ባመረተው ባለው ልክ እንዲጣል አድርጓል። 39ኛ ጥያቄ ደረስን። ኢን ዋት ዌይ ዲድ ዘ ኮንስቲቱሽን ኦፍ 1931 ኮንትሪቢዩት ቱ ዘ ኮንሶሊዴሽን ኦፍ ኃይለ ሥላሴ ዘ ፈርስት አውቶክራቲክ ፓወር ነው። እንግዲህ ይሄ ህገ መንግስት በ1931 የነበረው ህገ መንግስት ኮንሶሊዴሽን ኦፍ ኃይለ ሥላሴ ዘ ፈርስት አስ አውቶክራቲክ ፓወር ነው እያለን ያለው። ኤ ኢት ጊቭስ ዘ ኢምፔረር ዘ ራይት ቱ ፓርደም ክራይምስ አጌንስት ዘ ስቴት። ቢ ኢት ክሬትድ ፓርላሜንታር ዛት ውድ ዴቤት ኤንድ አፕሩቭ ሌጊስሌሽን። ሲ ኢት ሪዱስ ዘ ፓወር ኦፍ ኖቢሊቲ ኖት ቱ ቻሌንጅ ሂስ ፓወር። ዲ ኢት ኢንሃንስድ ዘ ኢሜጅ ኦፍ ዘ ኢምፔረር አስ ፕሮግሬሲቭ ሊደር ነው። አሁን እዚህ ጋር ንጉሱ ያን ህገ መንግስት ሲያወጣ ምን አድርጎታል ነው እያለን ያለው። ኤ ኢምፔሪየሩን መብት ሰጥቶታል ለወንጀል አገኒስት ክራይም ስቴት ነው የሚለው። ቢ ደግሞ ፓርላማዊ ስርዓት ኑሮ በጣም የሆነ ክርክር የነበረበት ዴቤት የነበረበት ነገር ነበር ነው የሚለው። ፓርላማ መካከል አልነበረም። ያም ለንጉሱ ኮንሶሊዴሽን የሚሰጠው ነገር የለም። ዲ ሪዱስ ፓወር ኦፍ ኖቢሊቲ ኖት ቱ ቻሌንጅ ሂስ ፓወር ነው። አሁን በጣም የጠቀመው ነገር ምንድነው? ይሄ ኖቢሊቲዎችን እንዲያጠፉና እሱን ቻሌንጅ እንዲያደርጉት አድርጓል። መልሳችን 39ኛ ሲ ነው የሚሆነው። 40ኛ ጥያቄ እየሄድን ነው። ኢት ሪዱስ ዘ ፓወር ኦፍ ኖቢሊቲ ኖት ቻሌንጅ አድርጓል ማለት ነው መልሳችን። 40ኛ ጥያቄ እየሄድን ነው። which of the following African resistance movement was related to colonial cotton plantation ነው። ኤ ነደብል ሪዚስታንስ ኢን ዚምባብዌ። ቢ ዘ ማጅ ማጅ ሪቤሊየን ኢን ታንጋኒካ። ሲ ዘ ሬዚስታንስ ኦፍ አሸንቲ ኪንግደም። ዲ ዘ ሬዚስታንስ ኦፍ ማዲንካ ኤምፓየር ነው የሚለን 40ኛ ጥያቄ። ስለዚህ ማነው ከኮተን ፕላንቴሽን ጋር ትዝ የሚላችሁ? ማጅ ማጅ ሪቤሊየን እኮ ነው። ስለዚህ መልሳችን ቢ ነው የሚሆነው ማለት ነው። ቢ ነው የሚሆነው ማለት ነው። 41ኛ ዋይ ዲድ ቢስማርክ ኦርጋናይዝ ዘ አሊያንስ ሲስተም። ይሄ አውቶማን ቢስማርክ እንግዲህ የጀርመኑ ዋይ ዲድ ኦርጋናይዝ አሊያንስ ሲስተም ለምንድን ነው እንደዚህ ያደረገው ነው። ኤ ቱ ሶልቭ ኢሮፒያን ኮሎኒያል ሪቫላሪ ኢን አፍሪካ ፒስፉሊ። ቢ ቱ ዊክን ብሪቲሽ ዶሚናንስ ኢን ኢሮፒያን። ሲ ቱ ሰፖርት ዘ ኦቶማን ኢምፓየር አጌንስት ራሽያ ኤክስፓንሽን። ዲ ቱ ሴኩር ፕሮቴክሽን ፎር ጀርመኒ አጌንስት ፍሬንች ሆስቲሊቲ። አሁን እዚህ ጋር አውቶማን ቢስማርክ የመጀመሪያው ለምንድነው እንደዚህ ያደረገው? ኢሮፒያን ኮሎኒያል ሪቫላሪ አፍሪካ ፒስፉሊ ለመፍታት ነው እንዴ? አልነበረም። ብሪቲሽን ዊክን ለማድረግ ነው? አልነበረም። ቱ ሰፖርት ኦቶማን ኢምፓየር አጌንስት ራሽያ ኤክስፓንሽን አልነበረም። ዲ ቱ ሴኩር ፕሮቴክሽን ፎር ጀርመን አጌንስት ፍሬንች። አሁን ጀርመን እና ፈረንሳይ ጊዜ በግዛት ምክንያት ስለሚጣሉ ያችን ነገር ለመከላከል ሴኩር ለማድረግ ነው
ስለዚህ መልሳችን ዲ ቱ ሴኩር ፕሮቴክሽን ፎር ጀርመን አጌንስት ፍሬንች ሆስቲሊቲ የሚለው መልሳችን ይሆናል ማለት ነው። 42ኛ ጥያቄ which of the following was consequence of 1970 revolution in Russia? እንግዲህ 1917 በራሽያ ሪቮሉሽን ነበረ። ኮንሲኩዌንስ ምን ውጤት አመጣ? እስኪ ምን ውጤት አመጣ? ወደ ማንዳችሁ የሚመጣ ነገር አለ። ኤ ዘ ሪስቶሬሽን ኦፍ ራሽያ ኮንትሮል ኦቨር ናይበሪንግ ስቴትስ ሰች አስ ዩክሬን ኤንድ ፖላንድ፣ ዩክሬንና ፖላንድን እንድትቆጣጠር አድርጓታል፣ መልሳ እንድትቆጣጠር አድርጓታል። ቢ ኢምፕሊሜንቴሽን ኦፍ ኮሙኒዝም አስ ኦፊሻል አይዲዮሎጂ ኢን ራሽያ ኢንፍሉዌንስድ ኦቨር ዘ ወርልድ፣ ኮሙኒዝምን መልስ አይዲዮሎጂውን መልሳለች ነው። ሲ ዊዝድሮዋል ኦፍ ራሽያ ፍሮም ኢንተርናሽናል ፖለቲክስ አንቲል ቢግን ሰከንድ ወርልድ ዋር፣ ሰከንድ ወርልድ ዋር እስከሚወጣ ድረስ ከዓለም አቀፍ ፖለቲካ ወጥታለች ነው። ዲ ሽፍት ራሽያ ሞደርናይዜሽን ኤፈርት ፍሮም ሲቲስ ቱ ካንትሪስ ነው። አሁን ይሄ መልሳችን ማለት ነው 42ኛ ቢ ነው የሚሆነው። ኢምፕሊሜንቴሽን ኦፍ ኮሙኒዝም አስ ኦፊሻል አይዲዮሎጂ የራሽያ የሚለው ማለት ነው። 43 ዋት ወዝ ዘ ኢሚዲየት ኬዝ ኦፍ ሰከንድ ወርልድ ዋር። እንግዲህ ሜጀር ኬዝ እና ኢሚዲየት ኬዝ የሚባሉ አሉ። እነሱም በደንብ ህዋቸው ምንጊዜም በየአመቱ የማይቀር ጥያቄ ነው። ኢሚዲየት ኬዝ እና ሜጀር ኬዝ መለየት አለባችሁ። ኢሚዲየት ኬዝ የሰከንድ ወርልድ ዋር የነበረው ምንድን ነበር ነው? ኤ ፐብሊኬሽን ኦፍ አክሲስ ፓወር ሴክሬት ፕላን ቱ ፓርቲሽን ኦፍ ግሎብ። አሁን ይሄ ሜጀር ኬዝ ነው፣ አይሆንም፣ ኤክስ አድርጉት። ቢ ዊዝድሮዋል ኦፍ ጀርመን ፕሌጅ ቱ ጋራንቲ ሶቨሬኒቲ ኦፍ ሲኮስሎቫኪያ። አሁን ይሄ ስሎቫኪያ የምትባለው ሲኮስሎቫኪያ ነው የሚሏት። ብቻ እኔ ስሎቫኪያ እያልኩ ላጠራር አይመችም ለማንበብ ራሱ። ስለዚህ ስሎቫኪያ መውጣቱ ይሄም አልነበረም። ሲ ብሪቲሽ ዲሲሽን ቱ ኦኩፓይ ዘ ፖርት ኦፍ ዳንዚግ አስፐሪ ኢሚቲቭ አክሽን አጌንስት ጀርማን ኢንቫዥን ይላል። ይሄም አይደለም፣ ኢሚዲየት ኬዝ አይደለም። ይሄም ኢሚዲየት ኬዝ የነበረው ምንድነው? ዲ ነው። ጀርማን ኢንቫዥን ኦፍ ፖላንድ ትሬትን ፎር ብሪቴን ኤንድ ፍራንስ። ጀርመን ፖላንድ ስትወር ምን አደረጉ? ብሪቴንና ፍራንስ በእነሱም ፈሩ። ስለዚህ አውት ብሬክ አደረገ፣ ጦርነቱ ፈነዳ። ኢሚዲየት ኬዝ ነው። ሌሎቹ ወደ ሜጀር ኬዝ ሊካተቱ ስለሚችሉ መልሳችን 43ኛ ዲ ነው የሚሆነው። ዲ ነው የሚሆነው። 44 which organ of UN was responsible for facilitating independence from a mandate territory? A the Security Council, B Trusteeship Council, ሲ ዘ ኢንተርናሽናል ኮርት ጀስታይስ፣ ዲ ዘ ዩኤን ሴክሬት። 44ኛ ጥያቄ ማን ነው ማለት ነው? መልሱ ቢ ነው። ትረስትሺፕ ካውንስል የሞግዚት አስተዳደር የምንለው እኮ ነው። አገሮች ነጻ ከወጡ በኋላ ተወሰነ ጊዜ ራሳቸውን እስከሚችሉ ድረስ ይደገፉ ስለነበር ትረስትሺፕ ካውንስል የምንለው የሞግዚት አስተዳደር የምንለው አሁን ላይ የለም። በነገራችን ላይ ይሄ ለምን አሁን ሁሉም ራሱን የቻለ 193 ሀገር ስላለው አሁን ላይ እንደዛ የለም። ነገር ግን በጊዜው ያነ ስለነበር ዩኤን ትረስትሺፕ ካውንስል ነው። 45ኛ ጥያቄ which of the following was consequence of ማርሻል ፕላን? consequence of ማርሻል ፕላን ኤ the containment of communism from spreading Asia and Africa, B the division of German between capitalism western and communist east, C the expansion of America political influence to Latin America ካንትሪ፣ ዲ ዘ ኢኮኖሚክ ሪከቨሪ ኦፍ ዌስተርን ኢሮፒያን ካንትሪ አፍተር ወርልድ ዋር ዘ ሰከንድ ነው እያለ ነው ያለው። አሁን ይሄ የማርሻል ፕላን ምንድን ነው? አይታችሁ ከሆነ 10ኛ ክፍል ላይ ነው በደንብ ቁጭ ብሎ ያለ። ማርሻል ፕላን ኮንሲኩዌንስ ምንድን ነው? ኢኮኖሚክ ሪከቨሪ ኦፍ ዌስተርን ኢሮፒያን ካንትሪ አፍተር ወርልድ ዋር ዘ ሰከንድ። መልሳችን ዲ ነው የሚሆነው። 45ኛ መልሳችን ዲ ነው። ማርሻል ፕላን ለዛ ነው የሚያገለግል። ዋት ወዝ ዘ ኬዝ ኦፍ ኮልድ ዋር? ኮዝ ምን ነበር? የኮልድ ዋሩ ኮዝ ምን ነበር? ኤ ኮንፍሊክት ቢትዊን ሰፖርተርስ ኦፍ ፍሪ ማርኬት ኤንድ ፕላንድ ኢኮኖሚ፣ ቢ ዲዛይር ኦፍ ዘ ሱፐር ፓወር ቱ ኤክስቴንድ ዘር ፖለቲካል ኤንድ ስትራቴጂክ ኢንፍሉዌንስ አክሮስ ዘ ግሎብ፣ ሲ ዲፈረንስ ቢትዊን ዘ ቱ ሱፐር ፓወር ኦን ሃው ቱ ፓርቲሽን ኦፍ አፍሪካ፣ ዲ ሪቫላሪ ቢትዊን ሱፐር ፓወር ቱ ሴንድ ዘ ፈርስት ሚሽን ቱ አውት ስፔስ። ይሄ ቢ ነው። ለምን መሰላችሁ? ይሄ ኮልድ ዋር የምንለው ይሄ በሩሲያ እና የአሜሪካ አይዲዮሎጂ ነው። አሁን ድረስ እንደ ዩክሬን ጋር ስንት መከራ እየወረደ ያለው እኮ የአይዲዮሎጂ ልዩነት ነው። ሃይማኖት፣ ብሔር ምናምን እንደዛ አይደለም። ለምን ካላችሁኝ እና አሜሪካ የሚከተሉት ካፒታሊዝም ፍሪ ማርኬት ነው። ምዕራባውያን የሚከተሉት ምስራቃውያን የሚባሉት ደግሞ እነ ሰሜን ኮሪያ፣ ሩሲያ፣ እነ ቻይና ደግሞ የኮሙኒዝም አይዲዮሎጂ ነው። ስለዚህ የአይዲዮሎጂ ስለሆነ መልሳችን 46ኛ ቢ ነው የሚሆነው። ቢ ነው የሚሆነው።
which of the following was countries did not belong to ዋርሳ ፓክት? የዋርሳ ፓክት ዋርሳ ፓክት በጣም ደስ ቢሎኝ የማነበው የምወደው ፓርት ነበር። ስለዚህ ዋርሳ ፓክት ቢሎንግ ኖት ነው የሚለው እዚህ ጋር ዲድ ኖት ቢሎንግ ቱ። ይህን በደንብ ያዙልኝ። ኖት የምትል ነገር አስምሩባት። ኤ ሮማንያ፣ ቢ ዌስት ጀርማኒ፣ ሲ ዘ ሶቪየት ዩኒየን፣ ዲ ሆኒ ነው የሚለው። መናታችሁን መልሱን እናንተ። ዌስት ጀርማኒ ነው። ሌሎች ምን ናቸው? ዋርሳው ፓክት ናቸው። ዋርሳው ፓክት ናቸው። 48ኛ ዋት ወዝ ዘ ቪየትናም ሲቲ ዛት ወዝ ሪኔምድ አስ ሆቺሚኒ ሲቲ ፎሎዊንግ ዘ ኮሚኒስት ቪክቶሪ ኦቨር ዩኤስኤ። ስለዚህ እዚህ ጋር 48ኛ ጥያቄ ዋት ወዝ ዘ ቪየትናም ሲቲ ዛት ወዝ ሪኔምድ አስ ሆቺሚኒ ሲቲ ፎሎዊንግ ዘ ኮሚኒስት ቪክቶሪ ኦቨር ዩኤስኤ። በነገራችን ቪየትናም በአሜሪካ ቅኝ እንትን ካለች በኋላ ነጻ ስትወጣ ሆቺሚኒ የተሰየመ ሲቲ ነበረች። ከሆቺሚኒ የተሰየመ ሲቲ ነበረች እና የእሷ ስም ማን ነው ነው 48ኛ ጥያቄ። ኤ ሳይገን፣ ቢ ዲቢን፣ ፑ፣ ሲ ፔኪንግ፣ ዲ ሆኒ ነው እያለን ያለው። 48ኛ መልሳችን ማን ነው የሚሆነው? ኤ ነው። ሳይገን የምትባለው ከተማ ነች። ሳይገን የምትባለው ከተማ ሆቺሚኒ ተብላለች። ሆቺሚኒ ግለሰብ ነው በነገራችን ላይ ነጻ ያወጣ ነው። ለምሳሌ በደርግ ጊዜ ምን ይባል ነበር መሰላችሁ? ፋኖ ተሰማራ እንደ ሆቺሚኒ እንደ ቸጉቬራ ይባል ነበረ በአብዮቱ ጊዜ። ፋኖ ተነስ፣ ፋኖ ተሰማራ እንደ ሆቺሚኒ እንደ ቸጉቬራ ይባል ነበር። ሆቺሚኒ የነጻነት ታጋይ ነበረ። ከብሔሩ አልፎ ከቪየትናም አልፎ ለዓለም ነጻነት የታገለ ሰው ነው እና ስለዚህ በሱ ስም ለማስታወሻነት ተሰይማለች። ማን የምትባለዋ ከተማ? ሳይገን የምትባለዋ ከተማ ማለት ነው። 49ኛ ጥያቄ which of the following was a factor for the collapse of communism in late 1980? ኮሙኒዝም ኮላፕስ ያደረገው ኮላፕስ የሚለውን ቃል አስመሩበት። እዚህ ጋር መውደቅ ነው። ኮሙኒዝም እና 1980 ያደረገበት ለምን ነበር ነው እያለን ያለው። ኤ ዘ ራይዝ ኦፍ አንቲ ኮሙኒስት ሙቭመንት ኢን ኢስተርን ኢሮፕ፣ ቢ ዘ ፖለቲካል ኤንድ ኢኮኖሚክ ሪፎርም ኢኒሺየትድ ባይ ጋርቤቾቭ፣ ሲ ሪቫላሪ ቢትዊን ዘ ሶቪየት ኤንድ ቻይና ፎርም ኦፍ ኮሙኒዝም፣ ዲ ሎስ ኦፍ ፖፑላር ሰፖርት ፎር ዘ አይዲዮሎጂ አት ዘ ግሎባል ሌቨል ነው እያለን ያለው። 49ኛ ኮሙኒዝም ኮላፕስ ያደረገው ለምንድን ነው ነው? ራይዝ ኦፍ አንቲ ኮሙኒስት ሙቭመንት ኢን ኢስተርን ኢሮፕ፣ በኢስተርን ኢሮፕ ነው እንዲህ የነበረው አልነበረም፣ በዌስተርን ኢሮፕ ነው። ስለዚህ ኤክስ። ቢ ፖለቲካል ኤንድ ኢኮኖሚክ ሪፎርም ኢኒሺየትድ ባይ ጋርባቾቭ። ይሄ ነው። ይሄ 49ኛ ቢ መልስ መሆን ይችላል ማለት ነው። ሲን እና ዲን ስታዩቸው ሪቫለሪ ቢትዊን ሶቪየት ኤንድ ቻይና ያደረጉበት ገጠመኝ የለም። ስቲል ነው ቻይና እና ሩሲያ ወዳጅ ሀገሮች ናቸው። አይዲዮሎጂ በግሎባል ሌቨል ሰፖርት አጥቷል ነው የሚለው አለው ሰፖርት። ስለዚህ መልሳችን ቢ ነው የሚሆነው። ቢ ነው የሚሆነው። ግማሽ ደረስን። 50ኛ ጥያቄ ደረስን። Why did the imperial government fail to carry out land reform program in late 1960 and early 1970? Because ይሄ የንጉሱ ስርዓት እንግዲህ በ1960ዎቹ መጀመሪያ 1960 እና 1970 የሚላቸው የመጀመሪያዎቹ ማለት ነው። በነገራችን ላይ ለምንድን ነው እንደዛ ማድረግ ያቃተው? ላንድ ሪፎርም ማድረግ ያቃተው ለምንድን ነው ነው? ታስታውሱ ከሆነ በደርግ መሬት ላራሹ አይደል ላንድ ቱ ዘ ታይለር የነበረው መፈክር የነበረው አብዮት የነበረው ለዛ ነው። ለምንድን ነው ንጉሱ እንደዛ ማድረግ ያልቻለው ነው? ኢምፔሪያል ገቨርንመንት 50ኛ ጥያቄ ማለት ነው። ኤ ላክድ ዘ ቴክኒካል ኤንድ ፋይናንሻል ሪሶርስ ነው እንዴ? አልነበረም። ቢ ፌር ዛት ዜር ውድ ቢ ኦፖዚሽን ፍሮም ፔዛንተሪ፣ ከአርሶ አደሩ ከጭሰኛው ተቃውሞ ይመጣበታል እንዴ? እንዴት ይመጣበታል? እንደዛ ሊሆን አይደለም። ሲ ወዝ ፕሪ ኦኩፓይድ ዊዝ ፔዛንት ሪቤሊየን ኢን ጎጃም ኤንድ ባሌ፣ ይህም አልነበረም። ዲ ፌርድ ዛት ዜር ውድ ቢ ስትሮንግ ኦፖዚሽን ፍሮም ቢግ ላንድ ኦነር፣ ይህን ነው ንጉሱ አሁን መሬት ላራሹ የሚባለው መፈክር ሲመጣ መሬት ማከፋፈል ፈልጎ ነበር። ነገር ግን የመሬት ከበርቴ ባላባቶች በየቦታው የነበሩ የአካባቢ ገዢዎች ይቃወሙኛል፣ እነሱ ከተቃወሙ ደግሞ ለስልጣን ያሰጋም በሚል አላደረገውም። ስለዚህ ዲ ነው ማለት ነው መልሳችን። 51ኛ ቱ ዊች ኦፍ ዘ ፎሎዊንግ ኢዝ ዘ ኮንሴፕት ኦፍ ኦብጀክቲቭ ሪሌትድ ዌን ዘ ስተዲ ኦፍ ሂስትሪ ቢኮዝ ዘ አቢሊቲ ቱ ዊች ኦፍ ዘ ፎሎዊንግ ኢዝ ዘ ኮንሴፕት ኦፍ ኦብጀክቲቪቲ ሪሌትድ ቱ ዌን ዘ ስተዲ ኦፍ ሂስትሪ። እንግዲህ ሂስትሪ ስናጠና ኦብጀክቲቪቱ ምንድን ነው ነው? ኤ ኢንተርፕሬት ኢቨንት ቤዝድ ኦን ሰብጀክቲቭ ኤክስፔሪየንስ፣ ቢ ኤክስፕሌን ቼንጅ ኢን ክሊር ኤንድ ሎጂካል ማነር፣ ሲ አቮይድ ሰብጀክቲቪቲ ኦን ዘ ፓርት ኦፍ ዘ ሂስትሪ፣ ዲ
አይዴንቲፋይ ኦሪጂናሊቲ ሶርስ ባይ ዘ ሂስቶሪያን። አሁን እዚህ ጋር ኦብጀክቲቭ የምንለው ምንድን ነው? ሰብጀክቲቭ እና ኦብጀክቲቭ የምንለው አለ። ኦብጀክቲቭ ማለት አጠቃላይ ሂስትሪው ምን ይነግረናል ነው። ሰብጀክቲቭ ደግሞ ከራሳችን ፍላጎት አንጻር ስንተረጉመው ነው። ሰብጀክቲቭ ማለት እና ኦብጀክቲቭ ማለት ያን ነው ልዩነቱ። ስለዚህ መልሳችን 51ኛ ምን ሊሆን ነው ማለት ነው? ሲ ነው የሚሆነው። አቮይድ ሰብጀክቲቪቲ ኦን ዘ ፓርት ኦፍ ሂስትሪ። ሰብጀክቲቭ አያስፈልግም፣ ስሜትን መካተት አያስፈልግም ሂስትሪ ላይ። ይሄ እሱ ኢኮኖሚክስ ላይ ነው ሰብጀክቲቪቲ። ዋት ወዝ ዘ ሲግኒፊካንስ ኦፍ ፕሪዲክሽን ኢን ሂስቶሪካል ስተዲስ ኢት ሄልፕ ቱ። ዋት ወዝ ዘ ሲግኒፊካንስ ኦፍ ፕሪዲክሽን ኢን ሂስቶሪካል ስተዲስ ኢት ሄልፕ ቱ። ኤ ትሬስ ኮንቲኒቲ ኤንድ ቼንጅ ስሩ ታይም። ቢ መክ ዘ ወርክ ሂስትሪ ቱ ስክሪን ዩዜብል ሪሶርስ። ሲ ዲስቲንጉሽ ፕሮፌሽናል ሂስትሪ ፍሮም ፖፑላር ሂስትሪ። ዲ ሶርት አውት ፋክቹዋል ዲቴል ፍሮም ፋክሽናል ናሬቲቭስ። አሁን እዚህ ጋር 52ኛ ጥያቄ ስትመለከቱ ምንድነው መልሳችን? ኤ ነው። ኢት ኮንቲኒው ዘ ቼንጅ ስሩ ታይም ነው። ዋት ወዝ ዘ ሲግኒፊካንስ ፕሪዲክሽን ኢን ሂስትሪ ነው። ፕሪዲክሽን የምናደርገው ኤ ነው። ኤ ነው። 51ኛ 52ኛ ኤ ነው። 53ኛ ገባን። 53ኛ ጥያቄ ገባን። which of the following was homo species are አኩሊያን ቱል አሶሲየትድ። አኩሊያን ቱል የሚባሉ ከማን ጋር ነው የተያያዘው? ሆሞ አፍሪካነስ፣ ሆሞ ኢሬክተስ፣ ሆሞ ሃቢሊስ፣ ሆሞ ሳፒየንስ ከሆሞ ኢሬክተስ ጋር ነው። 53ኛ ቢ ከሆሞ ኢሬክተስ ጋር ነው። 54ኛ ጥያቄ ገባን። which of the following is the characteristics of upper paleolithic 54ኛ upper paleolithic። ኤ ኮምፖዚት ቱል ሜድ አውት ዘ ስቶን ኤንድ ቦን በትክክል። ቢ ላክ ኦፍ ቼንጅ ኢን ቱልስ ሜኪንግ ቴክኒክ ኢን አፍሪካ። ሲ ቱል ሜድ አውት ሜታል ላይክ ኮፐር ኤንድ ብሮንዝ። ዲ ሃይሊ ሴሌክትድ ብሪዲንግ ኦፍ ሊቭስቶክ። ሁሉንም ማየት ስላለብን ነው እንጂ መልሳችን ኤ ነው። ኤ ነው። 55 which of the following explanation is not correct according to theory of emergence of real estate። ኖት ነው እያለን ያለው 55 ጥያቄ ኖት ኮሬክት ነው እያለን ያለው። ኖት ኮሬክት እያለን ነው ያለው። ኤ ዞስ ሁ ኮንትሮል ትሬድ ሩት ቢከም ሩለር። ይሄ ትሩ ነው፣ ስለዚህ አይሆንም። ቢ ሰክሰስፉል ሚሊታሪ ሊደር፣ ይሄም አይሆንም። ሲ ፕሬስ ስታብሊሽ ፖለቲካል ኮንትሮል ኢን ዘ ኔም ኦፍ ጎድ፣ በእግዚአብሔር ተላከን እያለን ሲገዙ የነበረ። ስለዚህ ኤ ቢ ሲ ትሩ ስለሆነ ዲ ፒፕል ሁ ኦርጋናይዝ ሪሊጂየስ ቢከም ሌደር፣ ይሄኛው የዛን ያክል የመሆን እንትን አልነበረም። ስለዚህ መልሳችን ዲ ነው። 55ኛ የሚሆነው 55ኛ ዲ ነው። 56ኛ ገባን። which of the following was major achievement of ኢንደስ ቫሊ ሲቪላይዜሽን። የኢንደስ ቫሊ ሲቪላይዜሽን አቺቭመንት ምንድን ነበር ነው? ኤ ዴቨሎፕመንት ኦፍ ራይቲንግ ሲስተም። ቢ ኮንስትራክሽን ኦፍ ሪፋይንድ ቡድሂስት ቴምፕልስ። ሲ ዘ ዴቨሎፕመንት ኦፍ አርባን ፕላኒንግ ቴክኒክ። ዲ ዘ ራይቲንግ ኦፍ ኮምፕሌክስ ሌጋል ኮድ ነው የሚለው። አሁን እዚህ ጋር ጥያቄ መልሳችን ምንድን ነው? ሲ ነው። ዘ ዴቨሎፕመንት ኦፍ አርባን ፕላኒንግ ቴክኒክ እሱን አበርክተዋል የኢንደስ ቫሊ ሲቪላይዜሽኖች ማለት ነው። 57 ዋት ወዝ ዘ ማጀር ኮንትሪቢሽን ኦፍ ግሪክ ሲቪላይዜሽን ቱ ዘ ዌስተርን ወርልድ። እንግዲህ የግሪክ ስልጣኔ ለምዕራባውያን ምን አበርክቶ አለው ነው? ኤ አይዲያ አባውት ዳይሬክት ፓርቲሲፓቶሪ ዲሞክራሲ። ቢ ሪጀክሽን ኦፍ ስላቨሪ። ሲ ቴክኒክስ ኦፍ ቢልዲንግ ሮድ። ሲ ዘ ዩዝ ኦፍ ዌልድ ትራንስፖርት ነው። አሁን ይሄ ዲሞክራሲ ነው። ስለዚህ እሱን ያበረከተችው ኤ ነው መልሳችን። 58ኛ ዋት ወዝ ዘ ኮመን አቺቭመንት ኦፍ ሲቪላይዜሽን ኦፍ ኢጂፕት ኤንድ ሜሶፖታሚያ። የጋራ የሆነው አሁን እዚህ ጋር ትመርጣላችሁ። ኮመን የሆነው የማንና የማን? የሜሶፖታሚያና የኢጂፕት የሆነው ነው የምንመርጠው። ኤ ኢንቨዥን ኦፍ ቴክኒክስ ኦፍ ፕሪዘርቪንግ ቦዲ፣ ይሄ የግብጽ ብቻ ስለነበር አይሆንም። ቢ ዘ ዴቨሎፕመንት ኦፍ ራይቲንግ ሲስተም ፎር አድሚኒስትሬሽን፣ ይሄ ለሁለቱም ነበረ። እስኪ ሲንየው ኮንስትራክሽን ኦፍ ኢላቦሬት ሪሊጂየስ ቢልዲንግ ዩዚንግ ክላይ ብሪክስ፣ ይሄ መናቸው ብቻ የነበረ ነው። ዲ ዘ ኢንቨንሽን ኦፍ ቴክኒክ ፎር ፕሪፋይንግ ኮፐር ኤንድ አይረን፣ ስለዚህ ይሄም አይሆንም። ስለዚህ መልሳችን ቢ ነው የሚሆነው። የጋራቸው የነበረው ራይቲንግ ሲስተም የሁለታቸውም ስለነበራቸው ቢ ነው። 59ኛ which of the following characterizes feudal society in medieval Europe። እንግዲህ ይሄ በነገራችን ላይ ፊውዳል የሚባለው አስተዳደር በኢትዮጵያ ብቻ የነበረ የሚመስላቸው በጣም ብዙ ሰዎች አሉ። በመላው ዓለም የነበረ ነው። ስለዚህ በኢሮፒያን ምን አይነት ካራክተር ነበረው ነው? ኤ ዘ ሪቫይቫልስ ኦፍ
ፓትሮንጅ ፎር አርት ኤንድ አርክቴክቸርስ። ቢ ዘ ኤስታብሊሽመንት ኦፍ ሴንትራላይዝድ ኤምፓየር። ሲ ዘ ኤክስተንስ ኦፍ ላርጅ ኤንድ ፍሎሪሽንግ ትሬድ ሴንተር። ዲ ዲሴንትራላይዜሽን ኦፍ ስቴት ፓወር። ይሄ ሚዲቫል ፔሪድ ሚዲቫል ኤሮፕ ላይ የነበረው ምንድን ነው? ዲሴንትራላይዜሽን ኦፍ ስቴት ፓወር ነው። ዲ ነው መልሳችን የሚሆነው። ሚዲቫል ኤሮፕ ምንድነው? የተሰነጣጠቀች ኤሮፕ ነበር። ዲሴንትራላይዜሽን ኦፍ ስቴት ፓወር ነው የነበረው። ስልሳኛ ጥያቄ which of the following is correct about ባይዛንታይን ኤምፓየር? ባይዛንታይን ኤምፓየር ላይ ኮሬክት የሆነው ኮሬክት የሚለውን ታሰምራላችሁ። ኤ they are both religious and political leaders. B their power was checked by Orthodox Church. C they exercised absolute power over their subjects. D their rule was based on model of አቴንሽን ፖለቲክስ ነው እያለን ያለው። ስልሳኛ መልሳችን ማለት ነው ሲ ነው። ዚ ኤክሰርሳይዝ አብሶሉት ፓወር ነው ኤክሰርሳይዝ ሲያደርጉ የነበረው። 62ኛ 61ኛ ገባን። ዋይ ዲድ 1960 አቴምፕት ካፕ አጌንስት ኢምፔሪየር ኃይለ ሥላሴ ፌል? የ1960 የመፈንቅለ መንግስት በኃይለ ሥላሴ በንጉሱ የተደረገው ለምንድን ነው ፌል ያደረገው? ወደ አእምሯችሁ ምን መጣ? ስለዚህ እሱን ያዙና ወደ ምርጫዎቹ እንሂድ። ኤ ዜር ወዝ ዲስአግሪመንት ቢትዊን ኮፕ ሊደርስ ኦን ዋት ቱ ዱ ዊዝ ኃይለሥላሴ ኦፊሻል። በኃይለሥላሴ ኦፊሻል ምን ማድረግ እንዳለባቸው ስላልተስማሙ ኖ አልነበረም። ቢ ዘ ካፕ ሊደር ፌል ቱ ሴኩር ሰፖርት ፍሮም አርሚ ኤንድ ኤር ፎርስ። ዘ ካፕ ሊደር ፌል ቱ ሴኩር ሰፖርት ፍሮም አርሚ ኤንድ እሱ ነው። ይሄ 61ኛ ቢ ነው የሚሆነው። ሲሲን እንየው። ለማንኛውም ዘ ካፕ ሊደር ፌል ቱ ሴኩር ኮንትሮል ኦፍ ሬዲዮ ስቴሽን ኤንድ ኢምፔሪያል ፎርስ። ዲ ዘ ካፕ ሊደር ዲድ ኖት ሴት አፕ ገቨርንመንት ኢሚዲየት አፍተር ካፕቸሪንግ ፓወር። ስልጣን ከያዙ በኋላ ማን ነው መፈንቅለ መንግስት ካካሄዱ በኋላ ስልጣን ለመያዝ አላቀዱም ነበር እንዴ? ታዲያ ለምን ስልጣን መፈንቅለ መንግስት አካሄዱ? መልሱ ቢ ነው። ፌል የሆነባቸው ሴኩር ሰፖርቱን አርሚውን በደንብ ስላላሉ ነበር። ቢ ነው የሚሆነው 62ኛ ዊች ኦፍ ዘ ፎሎዊንግ ኢኒሺዬቲቭ ኦፍ ዘ ደርግ ኤንድ ሜጀር ሶሾ ኢኮኖሚክ ኮንሲኩዌንስ ፎር ፔዛንተሪ? ኤ ላንድ ሪፎርም። ቢ ሊትራሲ ካምፔይን። ሲ ናሽናሊዝም ኦፍ ኢንዱስትሪ ናሽናላይዜሽን ኦፍ ኢንዱስትሪስ። ሲ ዲ ዘ ኮንፊስኬሽን ኦፍ ኤክስትራ አርባን ሀውስ ነው። አሁን ይሄ የደርግ ኮንሲኮንስ ምንድን ነው? ምንም ጥያቄ የለውም። ላንድ ሪፎርም ነው ይዞት የተነሳውም ላንድ ታይለር የሚል መፈክር ስለነበር ኤ ነው መልሳችን። 62ኛ 63ኛ ዋት ወዝ ዘ ማጀር ፋክተር ፎር ዘ አውትብሬክ ኦፍ ኢትዮ ሶማሊያ ዋር ኢን 1977 ኤንድ 78? የሶማሌ የዚያድ ባሬ ጦርነት በኢትዮጵያ ወረራ ያደረገው ሜጀር ፋክተሩ ምንድን ነበር? አውትብሬክ ያደረገው ጦርነቱ ነው። ኤ ዲፈረንስ ኦቨር ኢንተርፕሬቲንግ ዘ ቴክኒክስ ኦፍ ማርክሲዝም ኤንድ ሌኒኒዝም። ቢ ሪቫላሪ ቢትዊን ዘ ቱ ካንትሪ ኦቨር ጅቡቲ። ሲ ሪፐብሊክ ኦፍ ሶማሊያ ክሌም ዛት ሶማሊያ ኢንሃቢትድ ቴሪቶሪ ኦፍ ዘ ኢስተርን ኢትዮጵያ። ዲ ፐርሰናል አኒሞንሲ ቢትዊን ኮሎኔል መንግስቱ ኤንድ ጄኔራል ሰይድ ባሬ። አሁን እዚህ ጋር የሶማሌ ወረራ በኢትዮጵያ የተካሄደበት ዋና ዓላማው ምንድን ነው? የኢትዮጵያ ሶማሌ ክልልን ወደ ሶማሌ ወስዶ ታላቋ ሶማሌን ለመመስረት ስለሆነ መልሳችን ሲ ነው የሚሆነው። የዚያድ ባሬ ጦርነት ዋና ዓላማ ኢትዮጵያዊ ሶማሌ ክልልን ገንጥሎ ወስዶ ታላቋ ሶማሌን መመስረት ነበር። ነገር ግን በደርግ ካራማራ ላይ ተሸንፎ ህልሙ ወደ ቅዥት ተቀይሯል ማለት ነው። ክብር ለኢትዮጵያ አርበኞች። እሺ 64ኛ ሃው ዲድ ፍራንስ ፑሽ ጊኒ ፎር ቮቲንግ አገንስት ኮንቲኒው ፖለቲካል አሶሲየትድ ዊዝ ፎርመር ኮሎኒያል ማስተር? 64ኛ ሃው ዲድ ፍራንስ ፑሽ ጊኒ ፎር ቮቲንግ አገንስት ኮንቲኒው ፖለቲካል አሶሲየትድ ዊዝ ፎርመር ኮሎኒያል ማስተር ይለናል። ኤ ስፖንሰሪንግ ኤ ካፕ አጌንስት ሴኮ ቱሬ። ቢ ዲናይንግ ኤኒ ፎርም ኦፍ አሲስታንስ ቱ ዘ ካንትሪ። ሲ ኢስታብሊሽንግ ሪቫል ገቨርንመንት ኢን ፍራንስ። ዲ ኤክስፔሊንግ ጊኒ ፍሮም ፍሬንች ዩኒየን ይላል። 64ኛ መልሳችን ቢ ነው። ዲናይንግ ኤኒ ፎርም ኦፍ አሲስታንስ ቱ ዘ ካንትሪ የሚለው ማለት ነው። 65ኛ ዊች ኦፍ ዘ ፎሎዊንግ ሾው ዘ ኮንቲኒው ኢንፍሉዌንስ ኦፍ ዌስተርን ካንትሪ ኦቨር ዘ ኢኮኖሚ ኦፍ አፍሪካ ካንትሪ አፍተር ኢንዲፔንደንስ? እንግዲህ ከነጻነት በኋላም ምዕራባውያን አልተፋቱንም አሁንም ድረስ። ስለዚህ ለምንድን ነው? ስለዚህ ኤ ዘ ኤክስፖርት ኦፍ ፕራይሜሪ ኢንዱስትሪ ፕሮዳክት ቱ ዌስተርን ካንትሪ። ቢ ዘ ኢንዲፔንደንስ ኦን ኢንፍራስትራክቸር ቢውልት ባይ ዌስተርን። ሲ ዘ ኢንዲፔንደንስ ኦን ዌስተርን ሞዴልስ ኦፍ ኤዱኬሽን።
ዲ ዘ ዲፔንደንስ ኦፍ አፍሪካ ካንትሪ ኦን ዌስተርን ሎን። በቃ ይሄ ነው ችግራችን አፍሪካ። በነገራችን ላይ የምዕራባውያን በብድር ያልተላቀቀ ኢኮኖሚ እስከያዝን ድረስ ከነሱ ኢንዲፔንደንስ መውጣት አንችልም። በፖለቲካ ነጻነት ብናገኝም በኢኮኖሚ ነጻነታችን ስላላገኘን መልሳችን ዲ ሆና ማለት ነው። ስድስተኛ which of the following was the characteristics of ካፕ ኢን አፍሪካ ፖለቲክስ አፍተር ኢንዲፔንደንስ። ይሄ መፈንቅለ መንግስት የምትሉ ነገር በአፍሪካ በጣም የተለመደ ሆኗል። በቅርቡም በርካታ መፈንቅለ መንግስቶች ተካሂደዋል። ስለዚህ ምንድነው ካራክተሩ? ኤ ኦልዞ ዘ ካፕ ዌር ኢንስትሩመንት ኢን ሪሙቪንግ አውቶሪታሪያን ሊደር ኤንድ ሪጂም ዛት ሪፕሌስ ዘም ብሮት ቬሪ ሊትል ቼንጅ። የመፈንቅለ መንግስት የሚደረገው ያለውን መንግስት ገልብጦ አዲስ ስልጣን ላይ መያዝ ነው የሚለው። ይሄ ኤ ነው መልሳችን ነው። ቢንን የው ለማንኛውም ኦል ዘ ካፕ ዌር ኬሪድ አውት ባይ ሚሊታሪ ዘ ላተር ፕሮቫይድ ኤ ሪቮሉሽን ፎርስ ኦፍ ቼንጅ ኢን ሜኒ አፍሪካ ካንትሪስ ይልናል። ይህም አይደለም። ሲ አንላይክ ካፕ ኬሪድ አውት ኢን ፎርመር ፍሬንች ኮሎኒ ካፕ ፎርመር ብሪቲሽ ኮሎኒ ሰክሲድ ኢን ብሪኒ። ይሄ በመጀመሪያ በፈረንሳይ ቀጥሎ በእንግሊዝ በተያዙ ሀገሮች የተካሄደው ነው የሚለን። በሁለቱም ነው የተካሄደው። መጀመሪያ መጨረሻ የምትለው ነገር አልነበረም። ዲ ካፕ ኬሪድ አውት ባይ ጁኒየር ኦፊሸርስ ዌር ሰክሰስፉል ኢን ብሪንግ ቼንጅ ዛን ባይ ጀነራል። እንዴ በጀነራሎች እና በጁኒየሮች ከተሞከረው የተሳካው በጀነራል የተሞከረው በጁኒየር የተሞከረው ነው የሚለው። በጀነራል ተሞክሮ የተሳካ ስለሆነ 66ኛ ኤ ነው። ኤ ነው 66ኛ። 67ኛ ገባን። What was the major political agenda of the transitional period in 1991 to 1994 in Ethiopia ይለናል። 67ኛ ዋት ወዝ ዘ ማጀር ፖለቲካል አጀንዳ ኦፍ ትራንዚሽናል ፒሪየድ። እንግዲህ የሽግግር መንግስት እያልን የምንጠራው ኢህአዴግ ከተቆጣጠረ በኋላ ማለት ነው አዲስ አበባ ምንድን ነበር ነው? ኤ ፋይንዲንግ ኒው ፎሬን ፓርትነር ቱ ሄልፕ ኢኮኖሚክ ኤንድ ሶሻል ሪከቨሪ አፍተር ዴካድ ኦፍ ዋር። ቢ ሪስታብሊሽንግ ኢትዮጵያ አርሚ ኦን ዘ ቤዝስ ኦፍ ኢኮኖሚክ ኤንድ ሪጅናል ሪፕሬዘንቴሽን። ሲ ትራንስፎርሚንግ the country from centralized command economy to one based on the principles of market liberalism. D developing constitution that would guarantee both democratic right and individual and group rights ነው የሚለው። መልሳችን ዲ ነው የሚለው። ትራንዚሽናል ገቨርንመንት ህገ መንግስት ነው ያወጣው። ህገ መንግስት ካወጣ በኋላ ያካሄደው ነገር ምንድን ነው? ዲሞክራቲክ እና ሰብአዊ መብቶች የግልም የግሩፕ መብት እንዲከበሩ ነው የተደረገው። ስለዚህ መልሳችን ዲ ነው የሚሆነው። 68ኛ in which of the following country did ኢትዮጵያ ቴክ ፓርቲ in UN led peacekeeping mission? የኢትዮጵያ እንግዲህ ሰላም ማስከበር ተልዕኮ በየትኛው ሀገር ነው የተሳተፈችው? ኤ ዚምባብዌ፣ ቢ ላይቤሪያ፣ ሲ ሴራሊዮን፣ ዲ ቻድ ይለናል። ስለዚህ የተሳተፈችው በየትኛው ነው ማለት ነው? በላይቤሪያ ነው ማለት ነው። ቢ ነው። which of the following features of indigenous knowledge has the potential to contribute to overall development of society? which of the following features of indigenous knowledge has the potential to contribute to overall development of society? A its sense of superiority, B its disregard for morality, C it unchanging the nature, D its holistic nature ይለናል። 69ኛ መልሳችን ዲ ነው። ኢትስ ሆሊስቲክ ኔቸር ነው የሚሆነው። 70ኛ which of the following is not an example of cultural heritage? እንግዲህ is not የሚለውን አስምሩበት። ኤ ፕሌስ ኦፍ አባ ጅፋር፣ ቢ ሰሜን ናሽናል ፓርክ፣ ሲ ሀላላ ኬላ ኦፍ ዳውሮ፣ ሲ አልነጃሽ ሞስኪው ይለናል። 70ኛ መልሳችን ቢ ነው። ሰሜን ናሽናል ፓርክ ነው። ሰሜን ናሽናል ፓርክ ነው። ምክንያቱም ይሄ ካልቸራል ሳይሆን ናቹራል ስለሆነ ማለት ነው። ናቹራል ስለሆነ why did the ስቴለፈን ፕላን ፌል ኢን ወርልድ ዋር ዘ ፈርስት? ቢኮዝ ስቴለፈን ፕላን እንግዲህ የጀርመን በመጀመሪያው ዓለም ጦርነት በአንደኛው ዓለም ጦርነት ስቴለፈን ፕላን ፌል አድርጎባት ነበርና ለምንድን ነበር ፌል ያደረገው ነው? 71ኛ ኤ ጀርመን ዲድ ኖት ሪሲቭ ሰፖርት ፍሮም ተርኪ ኦን ታይም፣ ቢ ራሽያ ሞቢልስ ኩዊክሊ ኤንድ አታክ ጀርማኒ፣ ሲ ዩኤስኤ ሪፊውዝድ ቱ ሴንድ ዘ አርሚ ጀርመን ሃድ ፔድ ፎር፣ ዲ ጀርመን ዲድ ኖት ሃቭ ኤር ሱፐሪቲ ኦን ዌስተርን ፍሮንት ነው። አሁን ይሄ ምንድነው?
የስቸለፈን ፕላን የታቀደው ሩሲያ ቀስ ብላ ትመጣለች፣ እኔ የምፈልገውን ቶሎ አጠቃለሁ ነበር። ስለዚህ ሩሲያ ከተጠበቀው በላይ ስለነበረች ያ ነው። ስለዚህ ስቸለፈን ፕላን ፌል ያደረገው ሩሲያ ሞቢላይዝ ኩክሊ ስላደረገች ነው። ቢ ነው። ዋት ወዝ ዘ ዲፈረንስ ቢትዊን ስቸለፈን ዋት ወዝ ዘ ዲፈረንስ ቢትዊን ሰልፍ help associated and political parties that emerged in Africa in interwar period ነው። በኢንተርዋር ፔሪድ ሰልፍ ሄልፕ አሶሲኤትድ ኤንድ ፖለቲካል ፓርቲ ኢመርጅድ ኢን አፍሪካ ዲፈረንሳቸው ምንድን ነበር ነው? አስምሩበት ዲፈረንስ የሚለውን 72ኛ ዲፈረንስ የሚለውን ኤ ዘ ፎርመር ሰፖርት ኮሎኒያል ሩል ዋይል ዘ ላተር ዲማንድ ኢንዲፔንደንስ። ፎርመር የሚላቸው የመጀመሪያዎች፣ ላተር የሚላቸው ቀጥሎ ያሉትን ነው። አይሆንም፣ እንደዛ አልነበሩም። ቢ ዘ ፎርመር ዌር ሌድ ባይ ዘ ኤዱኬትድ ኢላይት ዋይል ዘ ላተር ዌር ሌድ ባይ ትራዲሽናል ሌደር። ይሄ ነው ቢ ነው የሚሆነው መልሳችን 72ኛ ማለት ነው። ማን ነው? ቢም አይሆንም። ፎርመርማ ሌድ የሚደረጉት በምን ነበር ማለት ነው? ኢሊቲ መራ የነበረውና ትራዲሽናል ሌድ መራ የነበረው የተገላብጧል። ስለዚህ ቢም አይሆንም፣ ቢም አይሆንም፣ ይቅርታ ቢም አይሆንም። ሲ ዘ ፎርመር ዌር ፕሪሚላሪ ኮንሰርን ዊዝ ኢኮኖሚክ ኢሹ ዋይል ዘ ላተር ፎከስ ኦን ብሮደር ፖለቲካል ማተር ነው። አሁን እነሱ ናቸው። ስለዚህ ይሄ ሲ ነው መልሳችን የሚሆነው 72ኛ። ለምን መሰላችሁ? የመጀመሪያዎቹ ምንድነው የነበርኩ ኢኮኖሚክ ኢሹ ላይ ነው። እነዚያኞቹ ግን ከፖለቲካ ባሻገር ኢኮኖሚውም ፖለቲካውም ብሮደር ፎከስ አድርገው ስለነበር ሲ መልሳችን ይሆናል ማለት ነው። 73ኛ ፎሎዊንግ ዘ ዋልዋል ኢንሲደንት ኦፍ 1934 ዋት አክሽን ቴክን ባይ ኢታሊ ከዝድ ዘ አውትብሬክ ኦፍ ወርልድ ዋር ቢትዊን ኢትዮጵያ ኤንድ ኢታሊስ ይላል። ይሄ ዋልዋል ኢንሲደንስ በኋላ 1934 እንግዲህ ጣሊያ ምን ያደረገችው በኢትዮጵያ በጦርነቱ ላይ ዋልዋል ኢንሲደንስ ከተፈጸመ በኋላ ምን ያደረገችው 73ኛ ጥያቄ ላይ ኤ ሰብሚሽን ኦፍ አንአክሴፕቴብል ዲማንድ ቱ ዘ ኢትዮጵያ፣ ቢ ዲሲሽን ቱ ቴክ ኮንፍሊክት ቱ ኤልኤንኤስ፣ ሲ ዲፕሎይመንት ኦፍ አርሚ ቢትዊን ኢታሎ ሶማሊያ ኤንድ ኢትዮጵያ፣ ዲ አቴምፕት ቱ ኢንሳይት ሎካል ፖፑሌሽን ኢን ዘ ቦርደር ኤሪያ ቱ ሪበልስ ነው። የምናደርጋችሁ ኤ ነው። ሰብሚሽን ኦፍ አንአክሴፕቴብል ዲማንድ ቱ ኢትዮጵያን ለመያዝ ለመውረር እንደ ሆስት ነው የተጠቀመችበት። ስለዚህ መልሳችን 73ኛ ኤ ነው የሚሆነው ማለት ነው። ኤ ነው። 74ኛ ዋይ ዲድ ዩኤስ ዲክላርድ ዋር ኦን ጃፓን ኢን ሰከንድ ወርልድ ዋር? ኤ USA dislikes the prospect of modernization in the rising of Japan. B. Japan attacked US bases on the Pacific at Pearl Harbor. C. Japan criticized US support to the Allies' power in the Pacific. D. The US wanted to take over Japan's colony in East Africa in Far East በሩቅ ምስራቅ ለመቆጣጠር ነው የሚለው 74ኛ መልሳችን ቢ ነው። ጃፓን አታክ የዩኤስ ምን አድርጋለች? ሀበር ላይ በጣም ስለጠቃችበት ለዛ ነበር ጦርነት ያወጀችባት። 75ኛ ዋት ወዝ ዘ ኮንስትራክሽን ቢትዊን ዘ አትላንቲክ ቻርተር ኤንድ ዘ ፊቸርስ ኦፍ ዩናይትድ ኔሽን ዘ ዩኤን ቻርተር አንደርላይንድ ዛት ይላል። A. The establishment of international organization to ensure world peace. B. The various bodies of features UN to be functionary. C. Detailed description of how the UN would be run. C. D. The UN would be failure if the Security Council was dominated by the Big Five. A. No. Establishment of international organization to ensure world peace ነው። 76ኛ What was the case of first Arab-Israel war in 1948 and 49 ይለናል። አረብ-እስራኤል ዋር እንግዲህ አሁን ድረስ በእስራኤልና በጋዛ መካከል ያለውን የምታዩት ነው። ስለዚህ ለምንድን ነበር ዘ ፈርስት ኬዙ ምንድን ነበር ነው 76ኛ ጥያቄ። ኤ ብሪቲሽ ዲሲዥን ቱ ቴክ ዘ ኢሹ ኦፍ ፍልስጤን፣ ቢ ዘ አረብ ስቴት ሪፊውዝ ዘ አክሴፕት ዘ ፓርቲሽን ኦፍ ፍልስጤን፣ ሲ ዩኤስ ዲሲዥን ሪኮግናይዝ ዘ ኢስታብሊሽመንት ኦፍ ስቴት ኦፍ ፓለስቲን፣ ዲ ዘ እስራኤል ኦኩፔሽን ኦፍ ጀሩሳሌም ኤንድ ዌስት ባንክ። አሁን እዚህ ጋር ምንድን ነው የአረብ እስራኤል ዋር የተነሳበት ምክንያት እስራኤል ስትመሰረት ዌስት ባንክንና ጋዛን ለሁለት ይሰነጠቃል። ስለዚህ ፍልስጤም ለሁለት ተከፈለች። ፍልስጤም የምትባለው ሀገር ዌስት ባንክ የሚባል አለ፣ ከእስራኤል በስከዛኛው ሳይድ አለ። ይሄኛው ደግሞ ጋዛ ሰርጥ የምንለው ደግሞ በስከዛኛው ሳይድ አለ። ስለዚህ እስራኤል የምትመሰረተው መሀል ላይ ሆና ስለሆነ ልክ አማራ አስቡትና በዚህኛው ኦሮሞ አለ፣ በሰሜን በኩል ኤርትሪያ አለ ማለት ነው። ልክ እንደዛ ናት። መሀል ላይ ነው ያለችው እስራኤል እና ያንን ደግሞ አረቦች አልተቀበሉትም። ለምን? ፍልስጤምን ይከፍልብናል ብለው ስላመኑ። ስለዚህ 76ኛ መልሳችን ቢ ነው የሚሆነው። 77ኛ
which of the following was the command of national liberation movement in Kenya and Algeria? አሁንም ቀደም ኮመን ብያችኋለሁ። አሁን የጋራ የሆነውን የኬንያ ብቻ ወይም የአልጄሪያ ብቻ የነበረውን ሳይሆን ኮመናቸው የነበረው ምንድን ነበር? ኤ ስትሮንግ ኢንፍሉዌንስ ኦፍ ኮሙኒስት አይዲዮሎጂ፣ ቢ ስትሮንግ ሰፖርት ፍሮም ሶሻሊስት ታንዛኒያ፣ ሲ ሪስቶር ቱ አርምድ ስትረግል አስ ስትራቴጂ፣ ዲ ኢንተርናል ፓወር ስትረግል አመንግ ዘ ሊደርስ። እንደዛ ሲ ነው። ሁለታቸውም ወታደራዊ አመጽ ነው ሲያደርጉ የነበረው። ሲ ይሆናል። 78ኛ which of the following Africa nationalist leader took part in 1945 Pan African Congress that took place in Manchester? እንግዲህ የፓን አፍሪካን በማንቸስተር ከተማ ሲካሄድ በእንግሊዟ ማንቸስተር ከተማ ሲካሄድ የተሳተፉት እነማን? ኤ ኤድዋርድ ባይደን፣ ቢ ጋማል አብደል ናስር፣ ሲ ጁሊየስ ኔሬ፣ ዲ ኳን ንክሩማህ። ማን ነበር የተሳተፈው ማለት ነው? ዲ ኳን ንክሩማህ ነው የተሳተፈው። 79ኛ which of the following development characterize past liberation period in Ethiopia? post liberation period in Ethiopia? A frequent cap attempt, B suppression of land lordism, C consolidation of autocracy, D the expansion of education ይለናል። መልሳችን ምንድነው? the expansion of education ነው። expansion of education ነው። 80 why did the Ethio-Eritrean Federation fail? because የጥያቄ በነገራችን 2014 ካለው የሂስትሪ ኤግዛም ላይ የነበረ ነው። አሁንም ተደገመ እዚህ ላይ መጣ ማለት ነው። why did Ethio-Eritrean Federation fail? A the arrangement was subverted by Italian, B both unionists and separationists were dissatisfied with it, C the UN did not provide the support it promised to Ethiopia, D the federal representative in Asmara was corrupted ineffective ይለናል። አሁን መልሳችን ምንድነው? ቢ ነው። ቢ the unionists and the separationists were dissatisfied with it ነው። 80ኛ ጥያቄ which of the following Oromo group settled in south western part of Ethiopia region? A ሜጫ ኦሮሞ፣ ቢ ጉጂ ኦሮሞ፣ ሲ ቦረና ኦሮሞ፣ ዲ ኢቱ ኦሮሞ ይለናል። 81ኛ መልሳችን ቢ ነው። ጉጂ ኦሮሞዎች ናቸው እዛ የሰፈሩት። 82 why did Emperor Susenyos accept Catholicism? የጥያቄም ተደገመ ባይዘው ስለማስታውስ ነው የማወራችሁ። why did Emperor Susenyos accept Catholicism ያደረገው ለምንድን ነበር ይለናል። A he believed that Catholic doctrine was superior teaching than Orthodox አልነበረም። B he wanted Portuguese military help securing outlets through Red Sea ፖርቱጋል እንዲያግዙት ስለፈለገ ይለናል። ሲ he wanted to become rich and powerful by taking over the land of Orthodox የኦርቶዶክስ መሬት በመቀማት ሀብታም ለመሆን እሱም አልነበረም። ዲ he hoped to give military support from Catholic country against rival። አሁን ኤና ሲን አውቶማቲካሊ ኤክስ አድርጓቸው ከቢና ከዲ ነው የምትመርጡት። ቢ ሚላን he wanted to Portuguese military help ምክንያቱም ከፖርቱጋል የመጡት ካቶሊክ ነበሩ። ዲም ደግሞ ስትመለከቱ he hoped to get military support ይላል። ሁለት ፍሮም ካቶሊክ ካንትሪስ ነው። አሁን እዚህ ጋር ዲ ቢ በዲ ውስጥ አለ። ዲ ሚሊታሪ ሰፖርት ከካቶሊክ ሀገር ያገኘ ሲባል ፖርቱጋልም ከሌላም ሀገር ስለሚጨምር ዲ ሞር መልስ ስለሚሆን ነው ዲ መልስ የሚሆነው። ቢ ቢሆን ነበር፣ ነገር ግን ዲ ደግሞ ከዛ የበለጠ ኮምፕሪሄንሲቭ ስለሆነ ዲ መልሳችን ይሆናል ማለት ነው። 83ኛ ገባል which of the following was ዘመነ መሳፍንት associated? ዘመነ መሳፍንት በምንድን ነው የሚታወሰው? A revivals of commerce and craft, B consolidation of monarchical power, C doctrine controversy in church, D improvement of peasant condition ይለናል። 83ኛ የሚታወሰው በዶክትሪን ኮንትሮቨርሲስ ኢን ቸርች ነው የሚታወሰው። 84 what was the consequence of ቶኩጋዋ ሾጎንቴ ሴኩሌሽን ፖሊሲ ፎር ጃፓን? ይሄ ቶኩጋዋ ሾጎንቴ ሴኩሌሽን ፖሊሲ ፎር ጃፓን ኮንሲኩዌንስ ምንድን ነበር? ከዚህ ፖሊሲ በኋላ ጃፓን ላይ ምን ለውጥ ታየ ነው 84ኛ ጥያቄ እያልን ያለው። ኤ ዘ ኢንዲ ጃፓን voyages of discovery in Asia, hence the economic benefits that could become from this activity? አረ በፍጹም አልነበረም፣ ምክንያቱም ይሄ የነበረው ቀድሞ ስለነበር። ቢ it prevent Japan from importing firearm and hence capacity of state to consolidate? በፍጹም ይሄ ከዛ ወዲህም ስቲል ነው የምታስገባ ሀገር ናት። ሲ
ኢት ዊክን ክርስቲያኒቲ ኢን ጃፓን ባይ ሊሚቲንግ ሬጉላር ኮንታክት ቢትዊን ዘ ጃፓንስ ኤንድ ፎሬነርስ ይላል። እስልምና ከመጀመሪያውም ጃፓን ላይ አልነበረም። እንደውም በዓለማችን መሬት የሌላት የምትባል ሀገር ብትኖር ጃፓን ናት። ዲ ኢት ሊሚትድ ዘ ዴቨሎፕመንት ኦፍ ጃፓን ኢንተርናሽናል ትሬድ ኤንድ ሂንስ ሪስታርትድ ካፒታሊስቲክ ዴቨሎፕመንት ይለናል። መልሳችን 84ኛ ምንድን ነው የሚሆነው ማለት ነው? ዲ ነው የሚሆነው። 85ኛ ዋት ወዝ ዘ ስቴትመንት ኦፍ ጆሃን ሎክ ዛት ጀስቲፋይድ ሪበሊየን? ዋት ወዝ ዘ ስቴትመንት ኦፍ ጆሃን ሎክ ዛት ጀስቲፋይ ሪበሊየን? ኤ ዛት ገቨርንመንት ካንኖት አስክ ኢትስ ፒፕል ፎር አዲሽናል ታክስ ዊዛውት አፕሮቭ ባይ ፓርላማ፣ በፓርላማ የጸደቀ ካልሆነ ተጨማሪ ግብር እንዳይጣል አድርጓል ነው የሚለን። ቢ ዛት ገቨርንመንት ዊች ካንኖት ፕሮቴክት ዘ ናቹራል ራይት ኦፍ ኢትስ ፒፕል ኖት ሌጊቲሜት፣ የህዝቡን ተፈጥሯዊ መብቱን የማይጠብቅ ህጋዊ መንግስት ወይም ደግሞ ሉዓላዊ ስልጣን ሊኖረው አይችልም ብሏል። ይህ ነው መልሳችን፣ ቢ ነው የሚሆነው። ቢ ነው መልሳችን ሲን ለማንኛውም ዛት ኢን ኦርደር ቱ ገቨርንመንት ዊድ ቢ ሃቭ ቱ ኮል ፓርላማ ኢንቱ ሴሴሽን ሬጉላር ይላል። ይሄም አይሆንም። ዲ ዘ ሌጊቲሜሲ ኦፍ ገቨርንመንት ኢዝ ዲፔንድ ኦን አቢሊቲ ቱ ኦፈር ፊዚካል ሴኩሪቲ ቱ ኢትስ ሲቲዝን ይለናል። ይሄኛው በቢ ነው የሚጠቃለል ዲ ማለት ነው። ስለዚህ መልሳችን ቢ ይሆናል። 86ኛው ዋት ኤክስፕሌን ዘ ኢንቮልቭመንት ኦፍ ላርጅ ነምበር ኦፍ ኦርዲናሪ ፒፕል ኢን ዘ ፍሬንች ሪቮሉሽን ቢትዊን 1788 ኤንድ ኤርሊ 1789 ይለናል። ኤ ዘ ኢንትሮዳክሽን ኦፍ ሪቮሉሽናሪ አይዲያ ፍሮም አሜሪካ፣ ቢ ዘ ኮላፕስ ኦፍ ስቴት ሴኩሪቲ ሲስተም፣ ሲ ዘ ዲፌት ኦፍ ፍራንስ ኢን 7 years ዋር፣ ዲ ዘ ፉድ ክራይሲስ ኢንሹሪንግ ኢኮኖሚክ ሚሽን ይለና 86ኛ ዲ ነው። ፉድ ክራይሲስ ነው አብዛኛውን ተራ ህዝብ ኦርዲናሪ ፒፕል ያደረገው። 87ኛ which of the following was the consequence of industrial revolution? which of the following was consequence of industrial revolution? እንደ ጥያቄዎች በየአመቱ የማይቀሩ ጥያቄዎች ናቸው። ኤ ዲክላይን ኦፍ አርባን፣ እንዴ እሱም አይደለም እንደውም እናርጓን ኤክስ አርጉት በመጀመሪያ። ቢ ዘ ስፕሪድ ኦፍ ፋክቶሪ ሲስተም፣ ሲ ዘ ኢምፕሩቭመንት ኦፍ ላይፍ ኦፍ ወርከርስ፣ ሲ ዘ አቦሊሽመንት ኦፍ ማኑዋል ላበር ኢን ማኑፋክቸሪንግ። ቢ ነው ስፕሪድ ኦፍ ፋክቶሪ ሲስተም ነው። 88ኛ ሃው ዲድ ዘ ኮንግረስ ኦፍ ቬና ኦፍ 1850 ሴክ ቱ ስታብሊሽ ፒስ አክተር አክሮስ ኢሮፕ ይለናል። እንግዲህ በቬና 1815 ላይ የተደረገውን እንግዲህ አክሮስ ኢሮፕ ምን አደረገን የሚለውን ነው እስኪ። ኤ ባይ ኤስታብሊሽንግ ባላንስ ኦፍ ፓወር አመንግ ኢሮፒያን ፓወር ይለናል። ቢ ባይ ዊኪንግ ዘ ኢኮኖሚክ ኤንድ ሚሊታሪ ካፓቢሊቲ ኦፍ ፍራንስ ይለናል። ቢ ባይ ሪኮግናይዚንግ ዘ ዲሞክራቲክ ኤንድ ናሽናሊስት አስፓይሬሽን ኦፍ ኢሮፒያን ይላል። ቢ ባይ አግሪንግ ቱ ሰፖርት ዘ ሪፎርም ኦፍ ኢሮፒያን ይላል። ይሄ መልሳችን 88ኛ ኤ ነው የሚሆነው። ኤስታብሊሽንግ ባላንስ ኦፍ ፓወር አመንግ ኢሮፒያን ፓወርስ ነው የሚለው። 89 which of the following group was able to establish their own dynasty in Egypt? ኤ ፈንጂ፣ ቢ አብዱላቢ፣ አልሞሃዲስ፣ ማሙሉክስ። ምንድን ናቸው እነዚህ ጋር? 89 ጥያቄ ማሙሉክስ ናቸው እንግዲህ ግብጽ ላይ የምናውቃቸው። which of the following was a consequence of ትራንስ አትላንቲክ ስሌቭ ትሬድ? እንግዲህ አሁን ከትራንስ አትላንቲክ ስሌቭ ትሬድ ይሄ ትሪያንግል ትሬድ የምንለው ውጤቱ ምንድን ነበር ነው 9ኛ ጥያቄ። ኤ ዘ ኦቨርዝሮ ኦፍ ኦፕሬሲቭ ሪጅም ባይ ፎርስ ኦፍ አርም አይደለም። ቢ ግሬተር አቫይላቢሊቲ ኦፍ ላንድ ኤንድ ሂንስ ኤክስፓንሽን ኦፍ ዘ ኢኮኖሚ። እሺ። ሲ ዘ ዊክኒንግ ኦፍ ኢንዲጂነስ ክራፍትስ ኤንድ ቴክኖሎጂ ዱ ቱ ኢምፓክት ኦፍ ኢሮፒያን ጉድስ። ዲ ዘ ራፒድ ኢንክሪዝ ኦፍ ፖፑሌሽን ዱ ቱ ኢንትሮዳክሽን ኦፍ ኒው ፉድስ ክሮፕስ ኤንድ ሜዲካል ቴክኖሎጂ። ሲ ነው የሚሆነው። ዊክ እንዳደረጉን ነበረ። ሲ ነው 9ኛ ሲ ነው የሚሆነው። 91 ደግሞ which of the following ኢትዮጵያ ስቴት had emerged first? ኤ ጎጃም፣ ቢ ዳሞት፣ ሲ ኢናሪያ፣ ሲ ዲ ወላይታ። አሁን እዚህ ጋር በደንብ የምታዩን ነገር ዓመተ ምሕረታቸውን እንድታዩ የሚያስገድዳቸዋል ማለት ነው። ምክንያቱም መጀመሪያ የተፈጠረው ማን ነው? ጎጃም ነው፣ ዳሞት ነው፣ ኢናሪያ ነው፣ ወላይታ ነው። ስለዚህ ዳሞት ነው መጀመሪያው፣ ዳሞት ነው ከነዚህ ካሉት የሚቀድመው ማለት ነው ከአምስቱ ከአራታቸው። 92ኛ which of the following was an outcome of formation of Ottoman Empire? which of the following was an outcome of the formation of Ottoman Empire? A the weakening of Persian Empire, B the spread of pastoral nomadism
across Asia. C. The decline of trade between European and Asia. D. The expansion of Islam in the Balkan Peninsula ይለናል። 92ኛ ዲ ነው። the expansion of Islam in the Balkan ፔንሱላ ነው የሚሆነው። ኦቶማን ኢምፓየር እንደዛ ነው። ስለዚህ የእስልምና መስፋፋት ነው በባልካን ፔንሱላ ዲ ነው የሚሆነው። 93ኛ which of the following was an key features of early capitalism in Europe? የጥያቄን ባይዘው ተደግሟል። 2014 ላይ አስታውሰዋል የጥያቄ ነበረ። which of the following was an key features of early capitalism in Europe? A. The relocation of manufacturing from cities to countryside. B. Massive investment in construction railway road. C. The development of banking systems that facilitate long distance trade. D. The decline of the power of the bourgeoisie in local and international trade ይለናል። the following was early features of capitalism in Europe የነበረው ምንድነው? 93 ጥያቄ ማለት ነው። C. the development of bank systems that facilitate long distance trade ነው። What was the motives behind the involvement of Portuguese and Ottoman Empire in the Ethiopian region? What was the motives behind the involvement of Portuguese and Ottoman in the Ethiopian region in 16th century ይለናል። A. Establish control over the source of Abai. B. Spread their perspective religion. C. Finding market for their manufacturing wood. D. Expanding their economic and political influence in the region ይለናል። 94ኛ መልሳችን ዲ ነው። Expand their economic and political influence in the region ነው። 95 which of the following region was believed to have been an area of Oromo settlement prior to 16th century movement ይለናል። ስለዚህ በ14ኛው ክፍለ ዘመን የኦሮሞ ሴትልመንት ፕሪየር ቱ ዘ 16 ሙቭ በኦሮሞ ህዝብ እንቅስቃሴ በፊት የነበረበትን ነው የምናየው። ስለዚህ ከበዘመን በፊት የነበረው ነው የምናየው። ስለዚህ ኤ ኢትዮ ሱዳን ቦርደር፣ ቢ አፐር ኮርስ ኦፍ አዋሽ፣ ሲ ኤሪያ ቢትዊን ዋቢ ሸበሌ ኤንድ ጁባ፣ ኤሪያ ጆይኒንግ አፐር ገናሌ። በአፐር ገናሌ የነበሩት 95ኛ ዲ ነው የሚሆነው መልሳችን። 96ኛ which of the following 19th century Ethiopia society shared a similar system of political which of the following 19th century Ethiopia society shared a similar system of political organization? A. Kafala and Hadiya. B. Komasha and Nur. C. Walaita and Kafa. D. Shawa and Gamu ይለናል። ሲ ነው የነበረ ወላይታ ኤንድ ካፋ ተመሳሳይ የነበረ ሸርድ ያደረጉ ነበር። ኮመን ነበራቸው። ወደ አራት ጥያቄ ኮመን የሚል ነገር እየሰራ መሰለኝ። which of the following medieval Africa state with ቱምቡክቱ associated? ቱምቡክቱ እንግዲህ ከማን ጋር ነው አሶሲኤትድ የሚሆነው ነው? ማሊ፣ ጋና፣ ኬንያ፣ ኖርኑ፣ ሶንጋሃይ ነው። ስለዚህ ከማሊ ጋር ነው። 97ኛ ጥያቄ ኤ ነው መልሳችን። ጋና ነው ከቱምቡክቱ ጋር የሚሆነው። 98ኛ why the second phase of transatlantic slave trade was also known as triangular trade? ትሪያንጉላር ትሬድ ይባል የነበረው ለምንድን ነው የባርነት ንግዱ? ኤ merchant involved in this trade transported slave to America using triangular shaped ship አይደለም። ትሪያንጉላር የሆነ ጀልባ ስለወሰዷቸውም አይደለም። ቢ ትራንስፖርቴሽን ኦፍ ስሌቭ ቱ አሜሪካ ስሩ ስሪ ዲስቲንክቲቭ ፌዝ በሶስት ዙር ስለወሰዷቸው አይደለም። ሲ ትሬድ ሊንክድ ትሬድ ኤንድ ጉድሮ ፍሮም ኮንቲኔንት ኦፍ አፍሪካ ዩሮፕ ኤንድ ይሄ ነው ወደ ከኢትዮጵያ ከአፍሪካ ወደ አሜሪካ ከአሜሪካ ወደ ዩሮፕ ከዩሮፕ ወደ አፍሪካ የነበረው ስለነበረ ትሪያንጉላር ያስባለው ሲ ነው መልሳችን። 99ኛ which of the following was the consequence of industrial revolution? industrial revolution ውጤቱ ምንድን ነበር? ኮንሲኩዌንሱ ምንድን ነበር ነው የሚለው 99ኛ። A the dominance of European society by aristocracy of devoted to farming the manufacturing bourgeoisie ይላል። B the widening of income inequality between workers and capitalists ይለናል። C the improvement of living condition for factory worker. D increase in unemployment due to the replacement of workers by machines ይላል። 98ኛ እንግዲህ ቢ መልስ ይሆነናል። widening income inequality between workers and capitalists የፋብሪካ ባለቤቶች በጣም ባለሀብት ሲሆኑ ሰራተኞቹ ግን ተሰቃይተው ይኖረው የነበረበት ኮንዲሽን ስለነበር ኢንዱስትሪያል ሪቮሉሽን ውጤቱ በዛ መልክ የታየ ስለነበር እሱ ነው። 100ኛ ደርሰናል ተማሪዎች፣ 100ኛ ደርሰናል። what was the fundamental case of America war of independence? what was the fundamental case of America war of independence? A introduction of different act by British government.
ቢ ሰፖርት ኦፍ ፍራንስ ጊቭ ቱ ዘ ኮሎኒያሊስት አጌንስት ዘ ብሪቲሽ ሲ ዘ 13 ኮሎኒስ ሪጀክሽን ኦፍ ስትራክቸር ሩል ባይ ብሪቲሽ ዲ ዘ ፓሴጅስ ኦፍ ዲክላሬሽን ኦፍ ኢንዲፔንደንስ ባይ ኮሎኒ። አሁን ይሄ አራቱም መልስ ይሆናል። ይገርማችኋል። ግን ከአራቱ የበለጠ መልስ የሚሆነውን ነው የምትመርጡት። ስለዚህ ኤ ነው መልሳችን። ኢንትሮዳክሽን ኦፍ ዲፈረንት አክተርስ ባይ ዘ ብሪቲሽ ገቨርንመንት የሚለው ይሆናል ማለት ነው። ተማሪዎች የዛሬውን ቪዲዮአችንን በዚህ ጨርሰናል። ዩቲዩብ ቻናላችንን በረከት ደጉ አካዳሚን ሰብስክራይብ፣ ላይክ በማድረግ እንዲሁም ደግሞ ሀሳብ አስተያየቶቻችሁንና ሌሎች ቪዲዮዎችንም ከዚህ ቀጥሎ የምሰራ ስለሆነ ኮሜንት ላይ አሳውቁኝ። ጀምሬያለሁኝ ይሄን። ስለዚህ ሌሎች እንዲሰራላችሁ በአስቸኳይ የሚፈልጓቸውን ነገሮች ኮሜንት ላይ ጻፉልኝ። ጀማሪ ነኝ፣ አበረታቱኝ። አመሰግናለሁ።